ጤና ይስጥልኝ የኦኤምኤን ተመልካቾች እና አድማጮች እንደምሰነበታችሁ። ይህ የጋዲስ አበባ ዶሪ ልዩ ዝግጅት ነው። በዛሬው ዝግጅታችን በሰሞኑ እየተከሰቱ ባሉ ጉዳዮች ላይ በተለይም ዛሬ በታወጀው የአስቸኳይ ጊዜ አዋጅ ላይ ለመነጋገር ቀርበናል። በዚህ ፕሮግራም ላይ የቀረብነው ዶክተር ብርሃነ መስቀል አበበሰኚ፣ ዶክተር ብርሃኑ ሌንጂሶ፣ ዶክተር ሄኖክ ገቢሳና እንዲሁም ከቴክኒክ ባለሙያችን ፈርሃን አብዱል ሰላም ጋር እኔ ደረጃ ሐዋዝ ነን። እንኳን ደህና መጣችሁ። የመወያያ ርዕሳችን በዚሁ በአስቸኳይ ጊዜ አዋጅ ላይ ሆኖ በሁለት ከፍለን ለመመልከት ነው። አንደኛ የአስቸኳይ ጊዜ አዋጁ ለምን ታወጀ፣ ሌላው ደግሞ የአስቸኳይ ጊዜ አዋጁ ሊያስከትላቸው የሚችሏቸው እንደምታዎች ምን እንደሆኑ ከህዋትም ጠቅላላ ከኢትዮጵያም ፖለቲካ ስኮፕ ጋር እንዲሁም ደግሞ ከተቃዋሚ ፓርቲዎችና ሰሞኑ ከተፈቱ መሪዎች ጋርም ያለውን እንደምታ ለመመልከት እንሞክራለን። ወደ መጀመሪያው ነጥብ ስንሄድ የኢትዮጵያ ብሮድካስቲንግ ኤጀንሲ በዛሬው ዕለት የሚኒስትሮች ምክር ቤት አስቸኳይ ስብሰባ በማድረግ አንቀጽ 93ን ጠቅሶ የተወካዮች ምክር ቤት ተሰብስቦ እስኪያጸድቀው ድረስ ከዛሬ ጀምሮ ስራ ላይ የሚውል የአስቸኳይ ጊዜ አዋጅ ማወጁን ገልጿል። በሰሞኑ የቄሮ የአድማ እርምጃ የተደናገጠውና የተናገጠው የህወሓት መንግስት አድማውን ለማቀዝቀዝ ብዙ እርምጃዎች የወሰደ ቢሆንም እና ከታቀደለት ሳምንት አስቀድሞ ግን ጠቅላይ ሚኒስትር ኃይለ ማርያም የሥራ መልቀቂያ ደብዳቤ እንዲያስረክብ ቢያስገድድም የሚቀጥለው እርምጃ ምን ሊሆን ይችላል ተብሎ በጥሞና የሚጠበቅበት ሰዓት ነበር አሁን። ይሁን እንጂ በምላሹ ያው የተለመደው ግራ የሚያጋባ ውሳኔ ነው ዛሬ የተላለፈው። እስኪ ዶክተር ብርሃኑ ወደ አንተ ልምጣና ሀገሪቱ በመጥፋትና በመኖር መሃል ባለችበት በዚህ ጊዜ መስቀለኛ መንገድ ላይ ሆና ብዙዎች ወዴት እንደሚሄድ በእንደምታ በሚከታተሉበት በአሁኑ ሰዓት እንደዚህ አይነቱን ድራስቲክ እርምጃ የህወሓት መንግስት ሊወስድ የቻለበት ምክንያት ምንድነው ትላለህ? አመሰግናለሁ ደሬ ለጥያቄው። እንደምናችሁ። እንግዲህ ይሄ ከዚህ ለፉት 3 አመታት ሲካሄድ ከነበረው ከህዝብ እንቅስቃሴ ጋር የሚገናኝ ነው ማለት የሱ ምላሽ ባይሆንም በተወሰነ መልኩ ከዛ ጋር ያይዘን ልናነሳ የምንችል ነገር ነው። ህዝቡ ጥያቄ ሲጠይቅ ነበር። ህዝቡ ሲጠይቅ ከነበረው ጥያቄዎች የተመለሱ ነበሩ። በዚህ ሳምንት ለምሳሌ እስረኞቹ ይፈቱ የሚለው ጥያቄ አንገብጋቢ ጥያቄ ነበረ። ለ3 አመታት የቆየ የነበቀለ ገርባ እንደውም ከዛ በፊትም የታሰሩት እነ እስክንድር ነጋ የተፈቱበት ጊዜ ነውና ይሄ በተወሰነ መልኩ ያው ህዝቡ ሲጠይቅ የነበረው ጥያቄ አንድም ቢሆን ሁለትም ቢሆን የተመለሰበት ጊዜ ነው ማለት ይቻላል። የጠቅላይ ሚኒስትሩ መልቀቂያ ማስገባት ወይ ስልጣን መልቀቅ በግልጽ በህዝቡ የተጠየቀ ባይሆንም ያለውን የሪፎርሙን ለማበረታታት የፖለቲካ ምህዳሩን ለማስፋት በራሴ ኃላፊነት ለቅቄ ያለው ብለዋል። እሱ በኢንተርቪው ውስጥ እንግዲህ እሱ የለቀቀለት ዓላማ የተሻለ የፖለቲካ ምህዳር ተፈጥሮ ውይይት እንዲጀመርና ይሄን ደግሞ የሚመራ የተሻለ ሰው እንዲመጣ ነው ያለው። ዛሬ የሰማነው ግን በተቃራኒ ከዛም የባሰ እንግዲህ አስቸኳይ ጊዜ ውስጥ የገባንበት ሁኔታ ነው ያለው ማለት ነው። ለምንድን ነው የታወጀው የሚለው እንደው የራሴን መላምት ለመስጠት ያህል እንግዲህ ከዚህ በፊትም አውጇል። በጣም በፈሩና የህዝቡ እንቅስቃሴ ባስጨነቃቸው ጊዜ በ2016 ዓመተ ምህረት ጥቅምት ውስጥ አውጆ ነበር። ለ10 ወር የቆየ ነበርና አሁን ምን ከዛ ጋር የሚመሳሰል ነገር መጣ የሚለውን ዝም ብዬ ሳስብ ያለፉት 3 ቀናት አንተ እንደተጠቀስከው ቄሮ ባደረገው እንግዲህ እንቅስቃሴ ብዙ የፖለቲካ እስረኞች ተፈቷል። እነዚህ የፖለቲካ እስረኞች በእውነትም ለወያኔ በጣም ትሬት የሆኑ በጣም አስፈሪ ሰዎች ናቸው። እነ በቀለ ገርባን ብትወስድ፣ እነ እስክንድር ነጋን ብትወስድ፣ እነ አንዱዓለም አራጌን ብትወስድ፣ የኦኤፍሲ ሌሎች አመራሮች እነ ኦልባና ሌሊሳን ብትወስድ እውነት የፖለቲካ የሀገሪቷን ፖለቲካ የተረዱና ለህዝብ የቆሙ ሰዎች በዛም ምክንያት የታሰሩ ሰዎች ናቸው። እነዚህ ሰዎች አሁን ወጥተው ከህዝቡ ጋር ሲገናኙ ህዝቡ ያረጋላቸው አቀባበል
እውነትም እንደገና ለወያኔ አስደንጋጭ ነገር ሆኖ ተገኘ ማለት ነው። አሁን እንግዲህ ምንድነው እነሱ ማድረግ የሚችሉት? እነዚህ ሰዎች በህዝቡ ትግልም በውጪ ጫናም እንዲፈቱ ተደርጓል፣ ተፈቷል። ከዚህ በኋላ እንዴት ነው እነሱ ከህዝብ ጋር እንዳይገናኙ ማድረግ የሚችሉት? ብቸኛ ያላቸው መሳሪያ እጃቸው ላይ የቀረው ዶክተር መረራ በተደጋጋሚ እንዳለው ሁለቱ ምርኩዞች እንደገና ያሉ ብቸኛ ነገሮች ናቸው፣ ወታደሩና ደህንነት መስሪያ ቤቱ ማለት ነው። እነሱን ተጠቅመው እነዚህ ሰዎች ከህዝብ ጋር እንዳይገናኙ ማድረግ ነው። ያንን ደግሞ ለማድረግ አይዲያል የሆነ ኦፕሽን ስቴት ኦፍ ኤመርጀንሲ ነው። ስለዚህ በእነዚህ ፖለቲከኞች መፈታት የገቡበት ፍራቻ ነው ገፍቶ እንደገና ይሄንን ዲክሌር እንዲያረጉ ያረጋቸው ብዬ ነው ማስበው ነው ደሬ። እንግዲህ ብርሃኑ ሜጀርሊ ሳይት ያደረከው የተቃዋሚ ፓርቲ መሪዎች ከህዝብ ጋር ያላቸውን ይሄ የሞቀ ግንኙነት ወዴት ሊያመራ ይችላል የሚል ፍራቻ እንዳስገደደውና በዚሁ በአስቸኳይ ጊዜ አዋጁ አማካይነት ህዝቡን ከመሪዎቹ የሚነጥልበትን ሜካኒዝም ለመፍጠር ነው የሚለው ዋና ጎልቶ የሚታይ ነው። እስኪ ብርሃነ መስቀል ዶክተር ብርሃነ መስቀል ወደ አንተ ልሂድና የምትጨምረው ምናልባት ለምን ለሚለው የምትጨምረው ነገር እንዳለ ንገረንና በተጨማሪ ይህ የአስቸኳይ ጊዜ አዋጅ በሀገሪቱ ላይ ያለው እንደምታ ምንድነው? ከሁኔታዎች መባባስ ከወታደራዊ ኃይል ምላሽ በሚፈጠሩ ነገሮች ሊከሰቱ የሚችሉ አደጋዎች ሪፔል ሊሆኑ የማይችሉ አደጋዎች ምንድናቸው ብለህ ጠቅላላ በሀገሪቱ ላይ ሊኖረው ከሚችለው እንደምታ አንፃር አድርገህ ብታብራራልን ዶክተር። አመሰግናለሁ ደረጀ። ይሄ ጊዜያዊ አዋጅ ኢትዮጵያ ውስጥ አስቸኳይ ጊዜ አዋጅ ኢትዮጵያ ውስጥ ያለውን ችግር አይፈታም፣ ሊፈታም አይችልም። ህወሓት በመጨረሻው ጊዜውም ላይ ከፍተኛ ስህተት በኢትዮጵያ ህዝብና በኢትዮጵያ እንደ አገር እየፈጸመ መሆኑን መገንዘብ ያለበት ጊዜ ነው። ምክንያቱም አንደኛ እነኚህ ሰዎች ህጋዊ አስቸኳይ የጊዜ አዋጅን ለማወጅ ህጋዊ መነሻዎች የሏቸውም። በህገ መንግስቱ የተቀመጠ ያንን ዲክሌር የማድረግ መብት የላቸውም እያልኩኝ ሳይሆን በኢትዮጵያ ውስጥ አሁን ያሉት ነባራዊ ሁኔታዎች አስቸኳይ ጊዜ አዋጅ የሚያበቁ ነገሮች የሉ። ላለፉት 3 ዓመታት ከነበረው ነገር ውጪ የህዝብ ጥያቄዎች ህዝብ ሰላማዊ መልኩ ጥያቄዎችን ከማቅረብ ባለፈ ያለ ህዝባዊ አመጽም ሆነ ናቹራል ዲዛስተር ወይም ደግሞ አገሪቷ ውስጥ የተከሰተ ጦርነት የለም። ምክንያቱም አስቸኳይ ጊዜ አዋጅን ለማወጅ ወይ ናቹራል ዲዛስተር የተፈጥሮ አደጋ እና አስቸኳይ ምላሽ የሚፈልግ ነገር መኖር አለበት። ሁለተኛ ከፍተኛ የሆነ አንሬስት እና አገር ተበጥብጧል እኛ ካላረጋጋ ነው መጥፎ ይሆናል በሚል አሰምሽን ነው። እንደዛ አይነት ነገር የለም። ሶስተኛ አገር ጦርነት ውስጥ ሲሆን ነው። አገር ጦርነት ውስጥ የገባበት ሁኔታ የለም። ቅድም ዶክተር ብርሃኑ እንዳለው እነኚህ ሰዎች በህገ መንግስታዊ መነሻ ባላቸው ምክንያቶች አይደለም የአስቸኳይ ጊዜ አዋጁን እያወጁ ያሉት የህወሓትን ስልጣን ለማስጠበቅ የህወሓት ሰዎችን የኢኮኖሚና የፖለቲካ ጥቅም ለማስጠበቅ እና ሌላውን እንደለመዱት እየቀሙ እያሰሩ እያፈናቀሉ እየገደሉ ለመኖር የሚችሉበትን ሁኔታ ለማመቻቸት ያስቀመጡት ነገር ስለሆነ ያ ደግሞ እስከዛሬ ያሰሩት እስከዛሬ የገደሉት እስከዛሬ ያፈናቀሉት መፍትሄ አላመጣም። ነገሩን የበለጠ አባባሰው እንጂ ተጨማሪ ግድያና ተጨማሪ እስራቶች አሁን ለምሳሌ ለገጣፎ በሺዎች የሚቆጠሩ ኦሮሞዎችን እያሰሩ ነው። በተለያየ ቦታም እንደዚሁ ገና የአስቸኳይ ጊዜ አዋጁ ሳይታወጅ ጭምር ማለት ነው። እነኚህ እርምጃዎች ህዝብን ለበለጠ አመት በህዝቦች መካከል ያለውን መተሳሰብና መቀባበልን የበለጠ የሚያፈርስ ከፍተኛ የፖለቲካም የማህበራዊ የኢኮኖሚም ቀውስ ሊያስከትል የሚችል በግዴለሽነት የህወሓት ሰዎች ለራሳቸው ስልጣን ላይ ለመቆየት እና
የህዝብን የፖለቲካል ሙቭመንት የህዝብን ሰላማዊ ጥያቄ ለማፈን እና በኢህአዴግም ውስጥ ደግሞ ያሉትን የፕሮግሬሲቭ ፎርስስ ተራማጅ ኃይሎች ለህዝብ ጆሮ የሚሰጡትን የነሱንም ጥረት ለመግታት ህወሓት የወሰደው የማደናቀፍና ህዝብን የማፈን ሜጀር ነው። ከዚያ ውጪ ሌላ ምንም ሊባል አይችልም። ያንን ደግሞ ማድረግ አይችልም። አሁን ባለው የተወሰኑ እስከ 6000 ሰዎች ከእስር ቤት ለቀዋል የሚሉት ሚዲያዎች ወደ ከ86 እስከ 88000 እስረኛ ነው በኢትዮጵያ እስር ቤቶች በፖለቲካ ምክንያት ታስሮ ያለው። እነኛን ገና አልፈቱም፣ ይፈታሉ፣ ነገሮች ይሻሻላሉ ብለን በምንጠብቅበትና ትናንትም የህወሓት ያስቀመጠው ጠቅላይ ሚኒስትር ለሰላማዊ ሽግግር ሲባል እኔ ቦታ ለቅቄያለሁ ብሎ ባለበት ሁኔታ ዛሬ ይሄንን ማወጃቸው እነኚህ ሰዎች በህዝብ ላይ ቁማር እየተጫወቱ በራሳቸውም ህዝብ ላይ አሁን ህገ መንግስቱንና ህገ መንግስታዊነትን እናስከብራለን፣ ህገ መንግስታዊ ስርዓቱን እናስጠብቃለን በሚል የሸፍጥ ንግግሮች ነው። ለነጮቹ ግን የሚነግሩት እኛ እርምጃ ወስደን ሌላውን አስቀድመን ካላሰርን ካልገደልን የትግራይ ህዝብ ላይ የተነጣጠረ አደጋ አለ ብለው ነው እዚህ ሲናገሩ ምን ሰማው። ህወሓት ከስልጣን ከወረደ ኢትዮጵያ ውስጥ መበጥበጥ ይሆናል፣ በሆርን ኦፍ አፍሪካ ወይም በአፍሪካ እንደ አለመረጋጋት ይፈጠራል፣ እኛንን የዚያ አካባቢ ጠባቂዎች የሰላም ምንጮች ብለው ነው ራሳቸውን ለመሸጥ የሚሞክሩት። እውነታው ግን እነኚህ ሰዎች አሁን ኢትዮጵያ ውስጥ የኢትዮጵያን ሰላም እየነሳ ያለ ኢትዮጵያ ውስጥ አለመረጋጋትን እያመጣ ያለ ህወሓት ነው። ህዝቡ በህወሓት አስተዳደር ሳይሆን እየተዳደረ ያለው በራሱ መልካም ባህል፣ በራሱ መተሳሰብ፣ በራሱ መቀባበል ነው እየኖረ ያለው። ህወሓት እዚህ ጋር ከፍተኛ ስህተት ከፍተኛ ጥፋት እያደረሰ ነው። በዚህ አጋጣሚ እኔ እነኚህ ሰዎች የሚያደርጉት ነገር ኢትዮጵያን ሊያፈርስ ሀገሪቷን ሊያፈርስ ሰው ሊያባላ የሚችል መሆኑን ተገንዝበው በተለይ ትግራይ ህዝብ መካከል እነኚህ ሰዎች ሊሰሟቸው የሚችሏቸው ሰዎች ለእነኚህ ሰዎች ከዚህ ከጥፋት መንገዳቸው እንዲመልሱ በአንክሮት መምከር እንፈልጋለን። ምክንያቱም የሀገር ህልውና የሀገር ወደፊት ጥያቄውም ላይ እንዳልከው አደጋ ላይ ነው ያለው። ወደ እርስ በርስ ጦርነት፣ ወደ መባላት፣ ወደ መበጣበጥ እንዲሄድ ነው እያደረጉ ያሉት። ይሄንን ደግሞ ህዝብን በማፈን ህዝብን በመቀማት የነሱን ጥቅም እቃቸውን ለህዝቡ መሸጥ አይችሉም። የኢኮኖሚ ጥቅም ከሆነ ከህዝባችን ጋር መነገድ አይችሉም። በእነሱ ጠመንጃ አይደለም ወይም የህወሓት ወታደሮች ጠመንጃ አይደለም ሰዎችን ጎረቤት አድርጎ አብሮ የሚያኖረው የመንግስት ሰራተኛ አድርጎ አብሮ የሚያሰራው የነሱ ጥበቃ አይደለም። ህዝቡ አገራችን ነው፣ መሬታችን ነው፣ ቀያችን ነው ብሎ ነው ተቀባብሎ አንድ ነን ብሎ ነው የቋንቋ ልዩነትን፣ የሃይማኖት ልዩነትን፣ የአካባቢ ልዩነትን ከምንም ሳያስገባ ለበርካታ ዘመናት አብሮ የኖረን ህዝብ በዚህ መልኩ እየከፋፈሉ ህዝቡን አደጋ ላይ መጣላቸውና የህዝብን ጥያቄ ለ3 ዓመት በተከታታይ አንድም ጥያቄ ሳይመልሱ እስረኞችን መፍታት የህዝብ ጥያቄ መመለስ አይደለም አክቹአሊ። ምክንያቱም እስረኞቹ የታሰሩት ጥያቄ ስላነሱ ነው። እነሱ ያነሷቸው ጥያቄዎች አንዳቸውም አልተመለሱ። እነኚህ ሰዎች አንድም የህዝብ ጥያቄ መልሰው አያውቁም። አሁንም እየመለሱ አይደለም። መልስ እየሰጡ ያሉት በጠመንጃ መሆኑ በወታደር በማስፈራራትና በደህንነት በማሰማራት መሞከራቸው አገሪቷን ለጥፋት የሚዳርግ ከፍተኛ አደጋ እንደሆነ ነው የሚታየኝ። ጥሩ፣ እስኪ ወደ ሄኖክ እንሂድና እንግዲህ እንደተገለጸው የወያኔ አስቸኳይ ጊዜ አዋጅ የማውጣት ፍራቻ እንደሆነ የጠቀሰው ሰሞኑን የተፈቱት የተቃዋሚ ፓርቲ መሪዎች መፈታትና ከህዝቡ ጋር ያላቸውን የደመቀ የሞቀ አቀባበል ወዴት ሊሄድ ይችላል የሚል ፍራቻ አንዱ ኮምፖነንት እንደሆነ ተገልጿል። ይሁን እንጂ እስካሁን ያላነሳው ነገር አንደኛ ዶክተር ሄኖክ ይሄንን በአንተ በኩል እንዴት ትመለከተዋለህ ነው። በሌላ በኩል
ከተቃዋሚ ፓርቲዎችስ ምንድነው የሚጠበቀው? ከተቃዋሚ ፓርቲዎችና ከመሪዎቻቸው ይሄ አሁን ያለውን ነገር ያላቸው ሪስፖንስ ምንድነው የሚሆነው? የነሱስ ከእንግዲህ በኋላ ተመልሶ ወደ እስር ቤት የመግባት ወይም ሌሎች አደጋዎች ኤክስፔክትድ ነው በዚህ ጋር? እስቲ ከዚህ ጋር አያይዘህ ቀደም ዶክተር ብርሃኑና ዶክተር ብርሃነ መስቀል ከጠቀሱትም ጋር አያይዘህ በትገልጽልን ሄኖክ። አመሰግናለሁ ደረጀ። በርግጥ እኔም እስማማለሁ ዶክተር ብርሃኑና ብርሃኑ መስቀል ያሉትን ምክንያቶች እንደ አንድ ኮምፖነንት ሊሆን የሚችል ለአስቸኳይ ጊዜው አዋጅ አንድ ምክንያት ነው። አንድ ብቻ ሳይሆን ፈንዳሜንታል ምክንያት ወይ ደግሞ ኮምፖነንት ሊሆን የሚችል ኦፍ ኮርስ ላለፉት 2-3 ቀናት ውስጥ ያየናቸውን የህዝቡና የተቃዋሚ የታሰሩ የተለቀቁ ሰዎች የመናበብና አንድ ላይ ወደፊት ማርች ሊያደርጉ እንደሚችሉ የሀገሪቷን የፖለቲካል ላንድስኬፕ ሊቀይሩ እንደሚችሉ ሲምቦሊካል የሆነ ጀስቸር ታይተዋል። እሱ እንደ አንድ ሜን ኮምፖነንት እንደሆነ በደንብ እስማማለሁ። ግን ከዛ ይበልጥም ሌላ ምክንያቶች አሉ ብዬ አስባለሁ። ሁለት ነገሮችን ማየት መቻል አለብን። የስቴት ኦፍ ኢመርጀንሲ ወይ ደግሞ የአስቸኳይ ጊዜ አዋጅ ከመታወጁ በፊት ሁለት ዋና ነገር የተከሰቱ ኮንትራዲክተሪ የሆኑ ክስተቶች ናቸው ያየናቸው። አንደኛ አሁን የተጠቀሱት የተቃዋሚዎች መፈታት ፖዚቲቭ የሆነ ዌልካሚንግ የሆነ አይዲያ ሀገሪቷን ሊያሻግር ይችላል። አሁን የተከሰተ ያለውን ቀውስ አልፎ ትንሽ ሪኮንሲሊየተሪ የሆነ ፕላትፎርም ሊፈጠር ይችላል ብሎ ለሁላችንም ተስፋ የሰጠ ኢቨንት ነበር ወይ ደግሞ ክስተት ነበር። ከዛ ከተወሰኑ ቀናት በኋላ ፕራይም ሚኒስቴሩ ከስልጣን ይወርዳል። ሌላ ኔጌቲቭ የሆነ ኢቨንት ወይ ደግሞ ክስተት ነው እሱ። ሁለቱ ኮንትራዲክተሪ የሆነ አንድ ሰርክል ውስጥ ክስተቶች የሚያመላክቱት ነገሮች አሉ። ስፔሻሊ ሶስተኛ ላይ የመጣው ክስተት አሁን እንግዲህ ዛሬ ያየናቸው የአዋጁ የስቴት ኦፍ ኢመርጀንሲ አዋጁ የሚያሳየው ይሄ የፕራይም ሚኒስቴሩ ሪዛይን ማድረግ ወይ ደግሞ መልቀቅ ኦፍ ኮርስ ቮለንተሪ ላይን ይችላል፣ ግን ፎርስድ የሆነ መልቀቅ ማለት ነው። የሚያሳይ ያ ጋፕ ወይ ደግሞ ያ ቫኪዩም በኃይለ ማርያም ደሳለኝ ፖዚሽኑን ቫካንት አድርጎ ሪዛይን ማድረጉ እሱ የፈጠረው ቫኪዩም ትልቅ የፖለቲካል ቀውስ ወይ ደግሞ ክራይሲስ እያንዣበበ እንደሆነ ሊያሳየን ይችላል። እዛ ሀገር ውስጥ አንደኛ ኖርማል የትም ሀገር ውስጥ የአስቸኳይ ጊዜ አዋጅ ሲታወጅ አንደኛ ናቹራሊ ችግር ሲፈጠርና አንድ ሀገር ችግር ላይ ሲኖር ማን በናቹራሊ የሆነ ዲዛስተር ወይ ዌዘር ላይ ወይ ደግሞ ማን ሜድ የፖለቲካል ክራይሲስ አንድ ሀገር ላይ ሲያንዣብብ መንግስት ማስተዳደር ሲያቅተው ስቴት ኦፍ ኢመርጀንሲ ዲክሌር ይደረጋል። የኢትዮጵያን ጉዳይ ግን የሚያሳይ በኃይለ ማርያም ደሳለኝ ሬዚግኔሽን መሰረት የተፈጠረው የፖለቲካ ቫኪዩም እና ያ ቫኪዩም ደግሞ ለማሟላት ወይ ደግሞ ለመሙላት የሚካሄደውና ኢንፋይቲንግ ወይ ደግሞ የተለያዩ ፋክሽኖች ኢፒአርዲኤፍ ውስጥ ማለት ነው ወያኔ ቲፒኤልኤፍ ከኦፒዲዮ ጋር ወይ ደግሞ ወያኔ ከኦፒዲዮ እና ከአማራ ጋር ሊፈጠሩ የሚችሉ ሽኩቻና ፍሪክሽኖች ይሄንን ነገር ሊያስከትሉ ይችላል ብዬ ነው ማለት። እንግዲህ ስቴት ኦፍ ኢመርጀንሲውን ዋራንት የሚያደርግ ሲቹዌሽን ነው ተፈጠረው ማለት ነው። በሬጉላር ወይ ደግሞ ኦርዲነሪ በሆነ አገዛዝ የማይቻል ክስተት ነው የተፈጠረው ወይ ደግሞ ስልጣን ላይ ማን እንደመጣ ፕራይም ሚኒስተር ስልጣን ላይ ማን እንደመጣ ኦፍ ኮርስ እነ ለማ እነ ዶክተር አብይ የራሳቸውን ፎርስ አላቸው፣ ፕሮግሬሲቭ ፎርስ የሚባሉ ወይ ደግሞ ሪፎርሚስት ፎርስ የሚባሉት ከአማራም ጨምሮ ማለት ነው። እና ሁለቱም የሚስማማሉ የፕሮግሬሲቭ ፎርሱ እና የኦልድ ጋርዱ ፎርስ የሚስማሙበት አንድ ነገር የፕራይም ሚኒስተር ኃይለ ማርያም መልቀቂያ ላይ ይስማማሉ። ግን ማን እዛ ላይ እንደሚመጣ ላይ ግን በጣም ዳይቨርት የሚያደርግ ወይ ደግሞ ኮንትራዲክተሪ የሆነ ኦፖዚሽን አይዲያ ቪው ስላላቸው ይሄ ኮንትራዲክተሪ ቪው ትልቅ የፖለቲካ ቀውስና ውድቀት ሊያመጣ የሚችል ክስተት ነው ብዬ ነው የማምነው።
ለስቴት ኦፍ ኤመርጀንሲ ዋራንት ለማድረግ ማለት ነው። ሶ ዋናው እሱ ነው መጠቂያ ያለብን። ሌላ ደግሞ ለምን አሁን ወይ ደግሞ እንዴት ነው ኢምፖዝ የተደረገው ራሱ ስቴት ኦፍ ኤመርጀንሲ አካሄዱን ማለት ነው። አሁን ህገ መንግስትን መጥቀስ እፈልጋለሁ። ኦፍ ኮርስ አርቲክል ወይ ደግሞ አንቀጽ 93 ላይ የፕሮሲጀሩ ተቀምጧል። አካሄድ የአስቸኳይ ጊዜ አዋጅ እንዴት እንደሚታወጅ ተቀምጧል። ካውንስል ኦፍ ሚኒስተርስ ወይ ደግሞ የሚኒስቴሮች ምክር ቤት ማወጅ ይችላል፣ ስልጣን አለው፣ ፓወሩን አለው። ግን ሲያውጅ ሁለት ዋና አንኳር የሆኑ ፖይንቶች አሉ። አንደኛ ፓርላማው ስራ ላይ ያለ ከሆነ የታወጀው የአስቸኳይ ጊዜ አዋጅ በ48 ሰዓት ውስጥ ለፓርላማው ቀርቦ ፓርላማው በ2/3 ማጆሪቲ ማጽደቅ መቻል አለበት። ፓርላማው የማይስማማ ከሆነ ማጽደቅ ከሆነ ወይ ደግሞ አፕሩቭ የማድረግ ከሆነ ውድቅ ነው የሚሆነው ማለት ነው። ከ48 ሰዓት በኋላ ኮምፕሊትሊ ኑል ኤንድ ቮይድ ነው የሚሆነው ማለት ነው። ፓርላማ ደግሞ ስራ ላይ ከሌለ እና ፓርላማ ለምሳሌ ሰመር ወደ ቤት ክረምት ወደ ቤት ሊሄዱ ይችላሉ። እንደዛ አይነት ጊዜ ውስጥ ከሆነ እንትኑ የታወጀው ስቴት ኦፍ ኤመርጀንሲ የታወጀው 15 ቀን ጠብቆ 15 ቀን ውስጥ ኤመርጀንሲ የሆነ ሚቲንግ ይጠራና ለፓርላማው መቅረብ መቻል አለበት። አሁንም ፓርላማው ዲቤት አድርጎ ዴሊብሬት አድርጎ በ2/3 ማጆሪቲ ውድቅ ያደርጋል ወይ ደግሞ ያሳልፋል ማለት ነው። አሁን ያለው ነባራዊ ተጨባጭ ሁኔታ ላይ ፓርላማ ሴሽን ውስጥ ነው ያለው። ሶ ሴሽን ኢዝ ጎይንግ ኦን ማለት ነው አገር ውስጥ ኢትዮጵያ ውስጥ። ስለዚህ ዛሬ የታወጀው የአስቸኳይ ጊዜ አዋጅ 48 ሰዓት ውስጥ ምን ሊሆን እንደሚችል ማየት አለብን ማለት ነው፣ መከታተል መቻል አለብን። በ48 ሰዓት ውስጥ ፓርላማው ዴሊብሬት አድርጎ ወይ ሊያጸድቅ ይችላል ወይ ላይጸድቅ ይችላል ማለት ነው። ይሄ ዴሊብሬሽን የማይካሄድ ከሆነ ሌላ ስቶሪ ነው የሚሆነው፣ ሌላ ዲስከሽን ነው፣ ሌላ ኢሹ ነው የሚሆነው። ሶ ይሄንን ፕሮሲጀር የህገ መንግስታዊ ፕሮሲጀር ካየን በኋላ ቀጥሎ የሚመጣው እንግዲህ እንዴት ነበር የካውንስል ኦፍ ሚኒስተር ወይ ደግሞ የካውንስሎች ምክር ቤት አዋጁን ወይ ደግሞ ስቴት ኦፍ ኤመርጀንሲውን ያወጁት። እኔ ትዊተርን ፎሎ እያደረኩት ነበር። እዛ የነበሩ ጋዜጠኞችም አንዳንድ የጻፉት ነገር አለ። ይሄ የታወጀው ስቴት ኦፍ ኤመርጀንሲው ኮንሰንሰስ ያልነበረበት ወይ ደግሞ ዩናኒመስ አፕሩቫል አልነበረም በካውንስል ኦፍ ሚኒስተር። ጥቂት የሆኑ ግለሰቦች እዛ ውስጥ ሾውን ኮንትሮል የሚያደርጉ ግለሰቦች ያወጁት ነው የሚመስለው። ኦፒዲዮ ወይ ደግሞ ኦይድሮች ሊስማሙ ይችላሉ፣ ላይስማሙ ይችላሉ። ተጨባጭ የሆነ ኢንፎርሜሽን የለንም እዛ ላይ። የአማራ ግሩፕም ላይስማሙ ወይ ሊስማሙ ይችላሉ። ተጨባጭ የሆነ እንትን የለንም። ግን የምናውቀው አንድ ፋክት አለ፣ አንድ እውነታ ነገር አለ። ከሚዲያ ያየነውን የሰማነው ማለት ነው። ዛሬ የስቴት ኦፍ ኤመርጀንሲው እንደማይታወጅ ግልጽ ካደረጉት በኋላ ለጋዜጠኞች ከ40 ደቂቃ በኋላ ተመልሶ ስቴት ኦፍ ኤመርጀንሲ ዲክሌር አደረጉት። መጀመሪያ ላይ ጋዜጠኞች የኢንተርናሽናል ሚዲያዎች እዛ ነበሩ፣ እየተከታተሉ ለ7 ሰዓት ቁጭ ብሎ እየጠብቁት ነበር። ለ7 ሰዓታት ምንም ውሳኔ ሳይተላለፍ ምንም አዋጅ ሳይተላለፍ ወደ ቤታችሁ ሂዱ ተመለሱ ተብሎ ከ40 ደቂቃ በኋላ መንግስት በአዋጅ በቃ ላይ ማለት ነው። ይሄ የሚያሳየው ማን አዋጁን አፕሩቭ እንዳደረገና አዋጁ እንዴት እንደታወጀ የማይታወቅ ነገር የለም። የኢትዮጵያ ህዝብ ይሄን ነገር ማወቅ ይፈልጋል፣ ማወቅ አለበት ማለት ነው። እና ይሄንን ነው የሚመስለኝ ደረጃ። ጥሩ ዶክተር ሄኖክ፣ እርግጥ ነው ይሄ ለምን በሚለው ጉዳይ ላይ ሁላችሁም አበይት ነጥቦችን አስታችኋል። አንደኛ በዚሁ ሰሞኑን በተደረገው የቄሮ የገበያ አድማ ምክንያትና የተለያዩ በመንገድ አካባቢ አዘጋጎች ምናምን ላይ በተፈጠረ ሁኔታ የኢኮኖሚም ውድቀት የደረሰበት ረጅሙ ነው አገዛዙ ነው። በተጨማሪም ደግሞ የህዝቡ በአንድ ኮኦርዲኔሽን ከላይ እስከ ታች ከሰሜን ደቡብ ከደቡብ ምስራቅ ተገናኝቶ የኢንተርኔት ሰርቪስ በሌለበት ሀገር የኮሚኒኬሽን ነገሮች በሙሉ በተዘጉበት ሀገር አሁን ዛሬ አስቸኳይ ጊዜ ብሎ አወጀው እንጂ ሁልጊዜም አስቸኳይ ጊዜ ነው በዛ ሀገር ውስጥ። እነዚህ ሁሉ ነገሮች ተበጣጥሰው በሌሉበት ሁኔታ በጣም ፈጠራ በሆነ ክሪኤቲቭ በሆነ መንገድ እነዚህ አድማዎች ግባቸውን ሊመቱ ስለቻሉ ምናልባት በዚህ ኢምቦልድን የሆነው ቄሮ ከእንግዲህ በኋላ ምን ሊያመጣ ይችላል የሚል ከፍተኛ የሆነ ፍራቻ
ረጅሙ እንዳለው የታወቀ ነገር ነው ምክንያቱም ይሄንን ማረጋገጥ የሚቻለው ለምሳሌ አንዳንድ ነገሮች እርምጃዎች አሁን ሰሞኑን የወሰዳቸው እርምጃዎች በሚቀጥሉ ሳምንታት ውስጥ ስኬጁል የሆኑ ነገሮችም ነበሩ ለምሳሌ ሁላችንም እናውቀው የጠቅላይ ሚኒስትሩ ሬዚግኔሽን ኦሬዲ መቀሌ ላይ በሚያደርጉት የማዕከላዊ ስብሰባ ላይ ሊደረግ የሚችል ነገር እንደሆነ ተነግሯል ይሁን እንጂ በቅጽበት አሁን ሊሆን የቻለበት ምክንያት አሁንም በሌሎች አካባቢዎች ጭምር ያሉ እስረኞችን የመፍታቱ እርምጃ የተደረገበት ምክንያት በዚሁ በመደናገጡ መሆኑ ምንም ጥርጥር የለውም አይ ቲንክ የድሉ ባለቤት ቄሮ የሚያውቀው ነው ይሄ አንደኛው ሲሆን እንግዲህ ይሄ ወዴት ይሄዳል የሚል ትልቅ ፍራቻ አለ በሁለተኛ ደረጃ ዶክተር ብርሃኑ እንዳነሳው እነዚህ አሁን ከእስር ቤት የወጡት የፖለቲካ መሪዎች በተለይም ዶክተር መረራ ጉዲና አቶ በቀለ ገርባና ከነሱም ስር የነበሩ በጣም ፖተንት የሆኑ ለኦሮሞ ህዝብና ለኢትዮጵያ ህዝብ ያለ መሰልቸት ይታገሉ የነበሩ ጀግናዎች መውጣትና ይሄ ደግሞ ይሄ በአማራም በኦሮሞም ክልል ያለን የሚያጠቃልል ነው ይሄ ደግሞ እሳት የሰደደ አይነት ግንኙነት በመሐከላቸው ፈጥሮ ምናልባት ረጅሙ ምናልባት ህዋት አስቦ የነበረው እግዚአብሔር ይስጥልን ብለው አመስግነው ወደ እስር ቤት ሲገቡ ደጅ አስቀምጠውት የነበረው መፈክር ቀዳዳው የሚሄዱ ነበር የመሰለው ይሁን እንጂ ካስቀመጡት ቦታ ነው አንስተው ከህዝባቸው ጋር የተቀላቀሉት ይሄ የሞቃ አቀባበል እና አብሮ ያለ ግንኙነት ወደፊት ወዴት ሊሄድ ይችላል የሚለው ሁለተኛ ችግር ፈጥሮበት ይሄንንም ሊበጣጥስ የሚችል አድርጎ ይሄንን የአስቸኳይ ጊዜ አወጅ ያሰበት ይመስላል ሶስተኛው ደግሞ ምናልባት በአንዳንድ የኢንተርኔት ፊዶች እንደተመለከታችኋቸው ራሱ ረጅሙን ባላቸው የሬዲዮ እና የመሳሰሉት ፕሬሶች እንደምትመለከቱት ከዚህ በፊት ይሄንን ስርዓት ህይወታችንን አጥፍተን በሺ በሚቆጠሩ ሰዎች በየተራራው ላይ በደርግ መትረየስ አልቀን ደርግን ጥለን እዚህ የመጣነው ሰዎች እንዴት ድንጋይ ለሚኮለኩሉ ወጣቶች አገር መልሰን እንሰጣለን ብለው ረጅሙን በጣም ወጥረው ይዘዋል ፌክ የሆነና ተደርጎም ያይታወቅ ያልተደረገ ህዝቦች በህዝቦች ላይ እንደተነሱ የኦሮሞ ሰዎች በትግሬዎች ላይ አንዳንድ ጥቃት እንዳደረሱ በማስመሰል እነዚሁ በሀብት የበለጸጉ የወያኔ የቀድሞ ተጋዳልቲ የሚባሉት በየቦታው ባለ በህዝብ ውስጥ ተበሳጥረው ነው ያሉት መሬቱን ቀምተዋል የትልልቅ ሰፋፊ እርሻ ባለቤቶች ናቸው የትልልቅ ኢንዱስትሪ ባለቤቶች ናቸው የዚህን ኢኮኖሚ ጠቀሜታ በህዝባችን ውስጥ ያለውን ኢኮኖሚ ጠቀሜታ ለማስቆየት የግድ ያው የሚመኩበት የመከላከያ ኃይል መጥቶ ይሄንን ፕሮቴክት እንዲያደርግላቸው ስለሚፈልጉ ይሄም አንደኛው ኮምፖነንት ይመስለኛልና እነዚህ ሶስቱንና የመሳሰሉት ነገሮች ያስገደዱት ይመስላል ዶክተር ብርሃኑ እስቲ ወደ አንተ ልምጣና ሁለቱ ዶክተር ብርሃኑ መስቀልና ዶክተር ሄኖክ ይሄ የአስቸኳይ ጊዜ አዋጅ በሀገሪቱና በተጨማሪም ደግሞ በተቃዋሚዎች መሪዎች ላይ ሊኖረው የሚችለውን ኢምፓክት ገልጸዋል እስኪ አንተ ደግሞ ራሱ በህዋትና በኢህአዴግ መንግስት የወደፊት ሁኔታ ላይ ይሄ አሁን እያደረገ ያለው እየተጫወተ ያለው ጨዋታ ምን ያህል ኢምፓክት ይኖረዋል ትላለህ አስበውበታል ይሄ ለፊውቸሩ ለድርጅቱ ፊውቸር ወደፊት ሊኖር ለሚችል ሪኮንሲሊዬሽን እና ለመሳሰሉት ነገሮች ቀና መንገድ ይሆናል ብለው ያስባሉን እስቲ ከድርጅቱ ጋር ያለውንም ነገር አብረህ ብትገልጽልን ብሬ አይ ቲንክ ደሬ አንድ ሶስት ነገር ማየት ያለብን ይመስለኛል አካሄዳችንን ኋላ ጀምረን የህዝቡ ትግል ያው በተደጋጋሚ እንዳነሳ ነው ለ3 አመት ቢያንስ ያለ መቋረጥ የዘለቀ ትግል ነው ያለው ይሄ ትግል በጣም በዛ ሀገር ታሪክ ታይቶ ማይታወቅ ትግል ነው የዚህ ትግል ዋናው ዲማንድ ምንድነው የስርዓት ለውጥ እንዲመጣ ኢትዮጵያ ውስጥ ያለው ስርዓት የኢትዮጵያን ህዝብ ማስተዳደር ስላልቻለ ጉዳቱ ያመዘነ ስለሆነ የስርዓት ለውጥ እንፈልጋለን የሚሉበት ደረጃ ከደረሱ እንግዲህ 2 አመት ከግማሽ ሆኖታል ማለት ነው
በዚህ መሐከል ይሄ የህዝቡ ጥያቄ ገፍቶ ወደፊት ያመጣው ወይም ደግሞ የህዝቡ ትግል የወለደው የሚባለው የኦህዴድ ፕሮግሬሲቭ አመራር ይሄ የህዝቡ ጥያቄ ትክክል ነው የዚህን ህዝብ ጥያቄ ለመመለስ እኛ ዲፕ ሪፎርም ማድረግ አለብን ጥልቅ ተሐድሶ ማድረግ አለብን ስለዚህ የሪፎርም ራሳቸውን ሁሉ የሪፎርም መሪ ብሎ እስከመጥራት የደረሱበት ሁኔታ እንዳለ እናውቃለን በሌላ ዊንግ ደግሞ እንግዲህ ወያኔ ወይም ደግሞ የትግራይ ነፃ አውጪ ግንባር እኛ ሪፎርም ራሱ አያስፈልገንም እኛ መሪዎቻችንን በማንቀሳቀስ መሪዎቻችንን በመቀያየር ሊደርሺፕ ሼክ አፕ ነው ያለው አቶ ጌታቸው ረዳ በዛ መንገድ ችግሩን መፍታት እንችላለን የሚል ነገር አስቀምጧልና ስለዚህ ሶስት ፍሬምወርክ አለ ማለት የህዝቡ ጥያቄ ያለ ዋናው ዲማንድ የኦፒዲዮ የሪፎርም አጀንዳ አለ የቲፒኤልኤፍ የሊደርሺፕ ሼክ አፕ ፕሮሚስ አለ እነዚህ ሶስቱ አንዱም ከሌላኛው ጋር አላይን የሚያደርግበት ሁኔታ የለም ምናልባት ወደ ህዝቡ ቀርቦ ያለው ምንድነው ኦፒዲዮ ነው ኦፒዲዮ ሪፎርም አረጋለሁ ራሴን ማለት የህዝቡን ጥያቄ ኮንሲደር አረጋለሁ የሚል ነገር አለው ማለት ነው እነዚህ ነገሮች አሉ እነዚህ ነገሮች የማይታረቁ ናቸው በተለይ ኦፒዲዮ መሃል ላይ ሆኖ አይ ቲንክ ከፍተኛ ችግር ውስጥ እየገባ ያለበት ሁኔታ ያለ ይመስላል ኮንፍሊክት ኦፍ ኢንተረስትም ይታያል የመጎተትም ወዲህ ወዳ ነገር አለና እነዚህ ሶስቱ አካላት በምንም አይነት ሁኔታ አንድ ላይ መጥቶ ወደፊት የሚያስከድ ነገር ዲዛይን ማድረግ ይቻሉበት ሁኔታ ላይ አልነበር እንግዲህ መጨረሻ ላይ እንዳነሳ ነው the last 3-4 days የተከሰተው ነገር በዚህ ትግል ታሪክ ውስጥ ብዙ ነገሮች ብዙ ለውጦች የታዩበት ሳምንት ነው ማለት ይቻላል ከዚህ ጋር ተያይዞ የጠቅላይ ሚኒስትሩ ስልጣን መልቀቅ በርግጥ የህዝቡ ጥያቄ አይደለም እኔ እስከማውቀው ድረስ ጠቅላይ ሚኒስትሩ ስልጣን እንዲለቁ ህዝቡ አልጠየቀም ትልቅ ሌሎች ጥያቄዎች ነው ያሉትና ወደሱ ኤክስተርናላይዝ ተደርጎ anyway እሱ ለቀቀ እሱ ሲለቅ የተነገሩ ነገሮችን እንስቲ እሱ ራሱ ምንድነው ያለው እየተደረገ ህዝቡ እየጠየቀ ያለውን ጥያቄ ለመመለስና ሀገሪቷ ውስጥ የሚመጣው ለውጥ ለማገስል ነው የሚሉት የዛ አካል ለመሆን ስል ነው የሪፎርሙ አካል ለመሆን ስል ነው የለቀቁት ነው ያለው አይደለም በራሱ ከዛ ዶክተር ነገሪ ሌንጮ ለቪኦኤ በሰጡት መግለጫ አሁን ባለው ነባራዊ ሁኔታ ሀገሪቷ ውስጥ ለስቴት ኦፍ ኢመርጀንሲ የሚያበቃ ነገር የለም የሚል መግለጫ ሰጡ የኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራ ሽጉጤ በሰጡት መግለጫ ምንም ለዚህ የሚያበቃ ነገር የለም እንዲሁ አዲሱ ጠቅላይ ሚኒስትር እስኪመረጡ ድረስ እሳቸው ስልጣናቸውን ይዘው ይሰራሉ ከዛም አልፎ ተርፎ አቶ ሽፈራ የሚቀጥለው ምርጫ ሁሉን አሸንፋለን ያሉበት ሁኔታ ነው ያለው ይሄ እንዳለ ሆኖ ዛሬ ያየነው ነገር የዚህ ተገላብጦሽ አይደለም እንግዲህ ሁለት ነገር እናያለን ከዚህ የመጀመሪያውን ፍሬምወርክ የህዝቡ ትግል የኦፒዲዮ የሪፎርም አጀንዳ የቲፒኤልኤፍ የሊደርሺፕ ሼክ አፕ አፕሮች እንዳለ ሆኖ ከነዚህ ሁሉ አሁን ካለው ነገር ሁለት ነገር መውሰድ እንችላለን አንደኛው እንደተባለው አቶ ኃይለማርያምም ስልጣኑን ሲለቅ አካል ሊሆን ይፈልገው እነ ዶክተር ነገሪ ሌንጮም እነ አቶ ሽፈራ ሽጉጤ በገለጹት መሰረት ሀገሪቷ ውስጥ የተጀመረው ሪፎርም ኢንክሉሲቭ የሆነ ሪፎርም ጄኒዩን የሆነ ሪፎርም ተደርጎ ሀገሪቷ ወደፊት እንደምትሄድ የሚያሳዩ ኢምፕላይ የሚያደርጉ ነገሮችን ነው የተናገሩት ከዚህ ተነስተ ምን ትላለህ አንድ ሰው ምን ማለት ይችላል ኦኬ የኢትዮጵያ ህዝብ ሲጠይቅ የነበረው ፌር የሆነ ፍሪ የሆነ ዲሞክራቲክ ሲስተም ነው የሚፈልገውና ኢትዮጵያ ወደዛ ላይን እየሄደች ነው የሚል ተስፋ ይሰጣል ማለት ነው በዛ መንገድ ከሄደች ሀገሪቷ በታሪኳ የታማታቀውን ዲሞክራሲ ልታይ ነው ማለት ነውና ጥሩ ዜና ብዙ ሰው ይሄንን በጥሩ ሁኔታ አይቶታል ማለት ይቻላል ይሄ ሃይጃክ የተደረገ ይመስለኛል ይሄኛው መንገድ ሃይጃክ ተደርጎ ያ ሁሉ ከፍተኛ የኢህአዴግ አይ ቲንክ የኢህአዴግ ኃላፊዎች የሰጡትን የመንግስት ኮሚኒኬሽን ኃላፊ የሰጠውን ራሱ ጠቅላይ ሚኒስትሩ ሪዛይን ያደረገበትን ምክንያት ሁሉ ወደ ጎን ትቶ የሆነ አካል ወስዶ ሀገሪቷን ወደ አዘቅት
ለመውሰድ የወሰነበት ውሳኔ ነው። ይሄ በዚህ መንገድ ነው መረዳው። እንግዲህ ይሄንን ሁለቱን ውሳኔ አሁን ኢትዮጵያ በቃ ክሪቲካል የሆነ መስቀለኛ መንገድ ላይ ነች። ከትላንት ወደ ስንል ነበር። ይሄ መስቀለኛ መንገድ መጀመሪያ በሪፎርሙ መንገድ ካይደች መጀመሪያ እንዳልኩት ዲሞክራቲክ ሀገር ትሆናለች። በዚህኛው በሌላኛው መንገድ የፖለቲካ ጥቂት ሰዎችን ፖለቲካ ኢንተረስት ደግሞ ለመፈለግ በዚህ መንገድ ካይዱ ሀገሪቷ እንደ ሀገር የመቀጠል እድሏ እንኳን የሚጨልምበት አካሄድ ነው ማለት ነው። አይዲያል ታይፑ ጋር ሄድ ኦፍ ኢት ያደረገ ነገር ነው የምናየው። አሁን የፓርቲውን ስትራክቸር እዚህ ላይ ማየት ትችላለህ። የትኛው ፓርቲ ነው ከምን ጋር አላይን የሚያደርገው? የህዝቡ የስርዓት ለውጥ ጥያቄ አሁንም የለም፣ እዚህ ውስጥ እናየው። ግን የሪፎርም ናፋቂ የሪፎርም ፕሮሚስ የገቡ እና የኦፒዲዮ ፕሮግሬሲቭ ሊደርስ የቢያደን የተወሰነ ይፈልጉ የነበረው ነገር ያራምዱ የነበረው ነገር ተጥሷል ማለት ነው። እና የማይታወቅ ፋክሽን ይሄንን መንገድ ወስዶ ሀገሪቷን ወደ ጨለማ እየነዳት ነው። ይሄንን ካነሳው ነገር ጋር ማገናኘት ይቻላል። ስቴት ኦፍ ኢመርጀንሲው ራሱ እንዴት ነው ዲክሌር የተደረገው? ለምሳሌ ጋዜጠኞች እዛ ነበሩ ቀኑን ሙሉ። ጋዜጠኞች 7 ሰዓት ጠብቆ መጨረሻ ላይ ዛሬ ምንም ለውጥ የለም፣ ምንም አዲስ ነገር የለም፣ ወደ ቤታችሁ ሂዱ ተብሎ ሳይስማሙ እንደተበተነና ነገ ስብሰባው እንደሚቀጥል ነው ሰምቶ ይሄዱ። ከዛ እነሱ ከተበተኑ ከአንድ ሰዓት ባልሞላ ጊዜ ውስጥ በማን እንደታዘዘ የማይታወቅ አንድ ጋዜጠኛ ቴሌቪዥን ላይ ወጥቶ ስቴት ኦፍ ኢመርጀንሲው እንደታወጀ እንግዲህ ለህዝብ ይፋ አድርጓል ማለት ነው። ምንድነው እየተደረገ ያለው ጥያቄ አሁንም ግልጽ አይደለም። ኩዴታ ሊሆን ይችላል። ይሄ ነገር መፈንቅለ መንግስት ሊሆን ይችላል። መፈንቅለ መንግስቱ እንግዲህ ጠቅላይ ሚኒስቴሩ የለም እዛ ቫኪዩም አለ የሚለው ቫኪዩሙን የፈጠሩበት ሄኖክ መጀመሪያ ካነሳው ማለት ነው። ቫኪዩሙን ራሱ ፈጥሮ ለዚህ ፐርፐስ ፈጥሮት ነው ከተፈጠረ በኋላ ሳይስማሙበት ቀርቶ ነው የሚለው ጥያቄ መልስ የለንም ለዛ ነገር። ሆኖም ግን ሃይጃክ የተደረገ ነገር ይመስለኛል። እኔ የሆነ ቡድን ነገሩን ጠምዝዞ ወደ ሆነ መንገድ እየወሰደው ይመስለኛልና መንገዱ ግን አደገኛ መሆኑን ምንፈልጋለን። ሮብሬ እስቲ ወደ ዶክተር ብርሃነ መስቀል እንለፍና እንግዲህ ዶክተር ብርሃነ መስቀል ትላንትና በራባዶሪ ሾው ላይ በአብዛኛው ጊዜ ያጠፋ ነው የጠቅላይ ሚኒስትሩን የስራ ስንብት ማቅረብና ከዛው ጋር ተያይዞ ይከተላሉ ወይም ይመጣሉ የሚሉ ሴናሪዎችን ነበር ስንናገርበት የነበራቸው። እንደውም ከዛ በኋላ አንዳንድ ሰዎች ምናልባት ወያኔ ልብ ገዝቶ ካርዱ ስላለቀበት የተጫወታቸው ካርዶች ሁሉ ስላለቀበት ልብ ገዝቶ ምናልባትም ይሄ ኃይለማርያምን ፎርስ አድርጎ በምትኩ ሌላ የሽግግር ኦሪየንትድ የሆነ ሰው አድርጎ ሰላማዊ በሆነ መንገድ ለውጥ ወደሚመጣበት መንገድ ሄዳል የሚሉም ሰዎች ነበሩ። ያው እነሱን ሁሉ እንትን ነው ዛሬ ያው በየትኛው መንገድ እንደሄደ ወያኔ ግልጽ ያደረገው። እንደዚሁ ከህግ ፕሮስፔክቲቭ እንዴት ተመለከተዋል? ይሄንን በአንድ በኩል ሪዛይን ያደረገ ጠቅላይ ሚኒስትር ባለበት ሁኔታ ሪዛይን ያደረገ ጠቅላይ ሚኒስትር የሚኒስትሮች ምክር ቤትን ሰብስቦ በሀገሪቱ ፓርላማ ያልጸደቀ መብት አለው ነው ይባለው። ይሄ ሊጋል ተርም ነው፣ የሊጋል ሁኔታ ነው፣ አንተ ትነግረናለህ በሚል ሁኔታ ላይ ነው ያለውና ይሄንን አንደኛ ከፖለቲካው አንፃር በሽግግሩ በኩል በዚህ አዲስ በሚደረግ የጠቅላይ ሚኒስትር አፖይንትመንት ሊመጡ የሚችሉ ፖሲብል ቼንጆች ምን ሊሆኑ እንደሚችሉና ከዚህ ደግሞ ከአስቸኳይ ጊዜ አዋጁ ጋራ ይሄ ነገር እንዴት ሊሄድ እንደሚችል እስኪ ኤክስፕሎር ብታደርግ። አመሰግናለሁ ደረጀ። አይ ቲንክ የተወሰኑ ነገሮችን በፈርጅ ብናይና ያን ለመመለስ ብንሞክር አንተ ካነሳው ጥያቄ አንፃር ማለት ነው። አንደኛ የህወሓት ግብ ምንድነው በዚህ የሚለውን ጥያቄ ብንመልሰው ህወሓት በዚህ ውስጥ ዓላማው ምንድነው? ህወሓት በዚህ ውስጥ ዓላማው
ያለውን ስልጣንና ያለውን የኢኮኖሚ ተጠቃሚነት ይዞ መቀጠል ነው የሚፈልገው። ባለበት ሁኔታ ምንም ነገር የህዝብ ጥያቄ የህዝብ ሮሮ ምንም ምላሽ ሳያገኝ ከሆነም ደግሞ ለተወሰኑ ሰዎች አንድ ሁለት አጥንት ለውሻ እንደሚወረወረው የህዝብን ጥያቄ ለማፈን ነው የሚያስቡ። ያንን ለማፈን ደግሞ ሶስት ጦርነት ነው ሳይመልቲኒየስሊ እያደረጉ ያሉት። አንደኛ የሚያፍኑት የህዝብ ጥያቄ ነው። የህዝብ ጥያቄ ምንድነው? የኢትዮጵያ ህዝብ አገሪቷ የፍትህ፣ የእኩልነት፣ የነጻነት፣ የፍሪ ሀገር፣ የፍሪደም ሀገር እንድትሆን እና ህዝቡ የፖለቲካ ስልጣን ባለቤት ሆኖ የሀገሩ ባለቤት መሆን ነው የሚፈልገው። ህወሓት የህዝብ የሀገሩ ባለቤትና የፖለቲካ ስልጣን ባለቤት ሆኖ የሀገር የፍትህ ስርዓት፣ የህግ ስርዓት በኢትዮጵያ ከነገሰ ህወሓት የለም። ህወሓት እየዘረፈ እየሰረቀ እየዋሸ እያጭበረበረ ብቻ መኖር የሚችል ድርጅት ስለሆነ ያንን በአንድ መልኩ እየተዋጋ ነው። በሌላ መልኩ ስለዚህ የህዝብን ትግል ማፈን አንዱ ግቡ ነው። የስልጣንና የኢኮኖሚ ተጠቃሚነቱን እንዳለ ይዞ ለመቀጠል። በሁለተኛ መልኩ እየታገለ ያለው ኢህአዴግ ውስጥ የኢህአዴግ ድርጅት ውስጥ ይሄንን የህዝብን ጥያቄ እንስማ፣ ለውጥ እንምራ የሚሉ በተለይም ከኦህዴድና ከብአዴን የለውጥ መሪዎች መሆን አለብን የሚሉ ሰዎች አሉን፣ አቶ ለማ መገርሳን ጨምሮ ማለት ነው። እነኚህንም ሰዎች ኒውትራላይዝ ማድረግ ነው የሚፈልጉት። ምክንያቱም የህዝብ ጥያቄ እነኚህ ሰዎች ናቸው እየመሩ ያሉት የሚል አሰምሽን ላይ ነው ህወሓት የሚሰራው። ስለዚህ እነኚህን ሰዎች ከፕራይም ሚኒስተርሺፕ ጥያቄውም ጋር ካነሳው ጋር ይሄ ጉዳይ ያያዛል ለአድማጭ ክትትል እንዲመች። እነኚህን ሰዎች ኒውትራላይዝ አድርገው የህዝብን ጥያቄ አፍነው የህዝብን ጥያቄ እንመራለን የሚሉትንም ሰዎች ኒውትራላይዝ አድርገው ስልጣንን እጃቸው የሚያቆዩበትና የፕራይም ሚኒስተርሺፕ ቦታ የሚባለውንም ይሄ አቶ ኃይለማርያም ደሳለኝ ለቀቁ የተባለበትንም ቦታ ልክ እነሱ ከጀርባ ሆነው የሚያዙት የሚያሽከረክሩት አሻንጉሊት ሰው እዛ ለማስቀመጥ ሊሆን ይችላል። ያንን ሰው ከኦሮሞ መሃል መርጠው ሊመጡ ይችላሉ፣ ከደቡብ ሊመርጡ ይችላሉ፣ ከየትም ሊመርጡ ይችላሉ። ስለዚህ በዚያም በኩል የቼንጅ ኤጀንቶቹ የህዝብን ጥያቄ ለመመለስ ጥረት እንዳያደርጉ ያንን የመዋቅር ለውጥ እንዳይሆን የሲስተም ለውጥ እንዳይሆን ያንን ማፈን ይፈልጋሉ ማለት ነው። ሶስተኛ እየተዋጉ ያሉት ቅድም ዶክተር ብርሃኑ ያነሳው ነጥብ ነው። የነ ዶክተር መረራ የነ በቀለ ገርባ የነ እስክንድር ነጋ የነ አንዱዓለምና ሌሎችም በርካታዎች ተፈተው ሰፊ ህዝባዊ ተቀባይነት ማግኘትና ህዝብ በሚሊዮኖች እየወጣ በመቶ ሺዎች እየወጣ እነኚህን ሰዎች ሲቀበል እነኚህ በፊት እነሱ እጅና እግር የላቸውም ዝም ብሎ ጭንቅላታቸው ብቻ ነው የሚሽከረከረው ብለው ያስቀመጧቸው የመሰላቸው ተቃዋሚዎች የህዝብ ጆሮ የማግኘት አቅም እያገኙ ነው። ስለዚህ ያንንም በአስቸኳይ ጊዜ አዋጅ የመሰብሰብ የሐሳብን በነፃ የመግለጽና የመደራጀት መብትን በአስቸኳይ ጊዜ አዋጅ ሰስፔንድ አድርገው እነኚህን ሰዎች እነኚህን ከእስር ቤት የወጡትና ሚሊዮኖች የሚቆጠር ህዝብ ድጋፍ እያገኙ ያሉ ተቃዋሚ መሪዎችን ሽባ ማድረግ ነው። ህወሓት እነኚህን ሶስቱን ግቦች ሳይመልቲኒየስሊ እየተዋጋ ነው ያለው። ያንን ደግሞ እያደረገ ያለው አገሪቷ ውስጥ ጸጥታ ተናክቷል እያለ የውሸት ጸጥታ፣ እነሱ ናቸው ሰው የሚገሉት፣ እነሱ ናቸው ሰው የሚያፈናቅሉት። 1 ሚሊዮን ኦሮሞ ከምስራቅና ከደቡብ ኦሮሚያ ያፈናቀለው ህወሓትና የሶማሌ ጃንጃዊት ሚሊሻ ነው። ይሄንን ህዝቡ በአደባባይ ለህወሓት ባለስልጣናቶች በተለይም አባዱላ ገመዳ ባሌ ግኒርና በተለያዩ ቦታዎች ሄደው በነበረበት ጊዜ ህወሓት ነው ፌደራሉን እየወጋን ያለው ብለው ህዝቡ ፍለፊት የተናገረበት ሁኔታ ነው ያለው። ህወሓት ነው ህዝብ እያፈናቀለ ያለው፣ ህዝብ እያባላ ያለው። ግን ለውጪው ዓለም እኛ ሰላም አስከባሪ ነን ብለው ነው። በደኖ ላይም ምንድነው ኢሉባቦር የነበረውንም ግጭት ሲያራግቡ የነበረበትን ሁኔታ እናያለን። የህወሓት ሰዎች ናቸው ያንንም ሲያደርጉ የነበረው።
ስለዚህ ሳይመልቲኒየስሊ እየተዋጉ ያሉት እነኚህ ሰዎች ህዝቡን በአንድ በኩል ይዋጋሉ፣ ኢህአዴግ ውስጥ ያለውን ፕሮግሬሲቭ ፎርስስ ይዋጋሉ፣ ተቃዋሚዎችን ይዋጋሉ። ብርሃኑ እንዳለው አገሪቷን ወደ ቁልቁለት ይዘው እየወረዱ ነው። ስለዚህ ይሄ ባለበት ሁኔታ የመዋቅር ለውጥ በእነኚህ ሰዎች በኩል ይመጣል ብሎ መገመት እንዳይቻል እያደረጉ ነው። እዚህ ላይ ህዝቡ ምን ማድረግ አለበት? ቅድም ያነሳው ጥያቄ አለ። ተቃዋሚ መሪዎች ምን ማድረግ አለባቸው የሚል ነገር አለ። ተቃዋሚ መሪዎች በዚህን ሰዓት እነ ዶክተር መረራ ጉዲናም እነ አቶ በቀለ ገርባም ሌሎችም ስቴፕ አፕ አድርገው ህዝቡን መምራት መቻል አለባቸው። ህዝቡ ይሄንን ህገወጥ የሆነ ናቹራል ዲዛስተር አገሪቷ ውስጥ ባሌለበት ህዝባዊ አንረስት ሙቭመንት ይሄ ህዝባዊ አመት ባሌለበት ወይም አገሪቷ ላይ ጦርነት ዲክሌር ባልተደረገበት ሁኔታ ውስጥ የአስቸኳይ ጊዜ አዋጅን የማወጅ መነሻ ምክንያቶች የለውም። ህወሓት ቅድም ብርሃኑ እንዳለው መፈንቅለ መንግስት ነው ይሄኛው። ኢህአዴግ ውስጥ ያሉ ፕሮግሬሲቭ ፎርስ ላይ መፈንቅለ መንግስት ነው። የህዝብ ሙቭመንትን ለማፈን የተደረገ መፈንቅለ መንግስት ነው። ተቃዋሚዎችን ለማፈን የተደረገ መፈንቅለ መንግስት ነው። የህወሓት ስራ ነው። ስለዚህ ተቃዋሚዎች ይሄንን ስቴፕ አፕ አድርገው ሊደርሺፕ ሮል መስጠት አለባቸው። ሊደርሺፕ ሮል መስጠት ያለባቸው አንደኛ ይሄንን እውነታ ለአገር ውስጥም ለውጪ ሚዲያ ሰዎች ኦፕንሊ መስጠት አለባቸው። ሁለተኛ ህዝቡን በተለይ አዲስ አበባና ዙሪያ ያለው ሰብስበው ይሄንን ነገር ስራ ለህዝቡ ይሄንን እንዲቃወም ሊያረጉ የሚችሉበትን መንገድ መተለም አለባቸው። ህዝቡን መምራት አለባቸው። ማደራጀት አለባቸው። እንደገና ደግሞ ህዝብ በብዛት እየታሰረ ነው። ቅድም ማንስቻለሁ ለገጣፎ አካባቢ እዚህ ሻሸመኔ አካባቢም ብዙ ሺህ ሰው እያሰረ ነው መከላከያ። የራሳቸውን በፍርድ የሚፈለጉ ሌቦችን ሁሉ እስር ቤት ሁሉ አቃጥለው እስከ ማስፈታት እየደረሰ ያለበት የውንብድና ስራ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ይሄንን ነገር ተቃዋሚዎች ሊደርሺፕ መስጠት አለባቸው። ፕሮግሬሲቭ ፎርስስ ደግሞ በተለይ ኢህአዴግ ውስጥ ያሉት ፕሮግሬሲቭ ፎርስስ ድምጻቸውን የሚያሰሙበትና ህዝብን ለመምራት የሚተጉበት ሰዓት አሁን ነው መሆን ያለበት። ምክንያቱም ኢህአዴግ ሁለት ምርጫ ብቻ ነው ያለው። ወይ የህዝብን ጥያቄ የሚመልስ ቼንጅ ኤጀንት ሆኖ ቼንጅ ሊደር ሆኖ አገሪቷን በሰላማዊ መንገድ የህዝብ ስልጣን የህዝብ ወደ ሆነበትና ዲሞክራቲክና እኩልነትና ፍትህ የተሰፈነበት ሀገር ወደ ማድረግ ማሸጋገር ወይም ደግሞ ኢህአዴግን ራሱ ማፍረስ ነው። ስለዚህ በተለይ በአዴን ውስጥና ኦህዴድ ውስጥ ያሉት ፕሮግሬሲቭ ፎርስስ ተራማጅ ኃይሎች ይሄንን ነገር እርምጃ የሚወስዱበት ሁኔታ መፈጠር አለበት። ያንን ካላደረጉ በሂደት ፓወራቸው ህዝብንም ያሽመደምዳሉ፣ ከፍተኛ ችግር ይፈጠራል። ህወሓት የፈለገውን የፖለቲካ ስልጣንም ሆነ የፈለገውን የኢኮኖሚ የበላይነት አሁን ባለበት ኢትዮጵያ ውስጥ ማስከበርም መጠበቅም የሚችልበት ሁኔታ የለም። በምንም አይነት መልኩ በወታደሮች የኢትዮጵያን ህዝብ ከኔ ሸምቱ፣ ከኔ ግዙ፣ የኔን ዕቃ ተጠቃሚ ሆኑ፣ እኔን ከበርቴ ያድርጉ ወይም ደግሞ አንድ የነሱን መሬት ዘራፊ አንድ አካባቢ ወስዶ ሌላ ህዝብ መሃል ሊያኖር የሚችልበት ዘበኛ ሆኖ ሊያኖር የሚችልበት ሁኔታ ፈጽሞ የለም። አቅሙም የላቸውም። ሐሳቡ ሊኖራቸው ይችላል። በምንም አይነት ተአምር ስራ ላይ ሊያውሉ የሚችሉበት ሁኔታ የለም። ይሄ ከፍተኛ አደጋ ነው ራሳቸው ላይ የሚፈጥረው። ስለዚህ ነገሮችን ሞር ኢህአዴግ ከሚፈልገው ግብና ህዝቡ ከሚፈልገው ግብ አኳያ ከፍለን ብናየው ሞር ክላሪቲ ይኖረዋል ብዬ ነው ያሰብኩት። ደረጃ በጣም ጥሩ። እስኪ አሁን ወደ የማጠቃለሉ ያለን አንድ የመጨረሻ ጥያቄ ለሄኖክ አቅርብና ምናልባት የምትጨምሩ ነገር ካለ ተሳተፋላችሁ። እንግዲህ ቄሮ የሰሞኑ ድል ባለቤት መሆኑ በሎካል ብቻ ሳይሆን ኢንተርናሽናል ሚዲያ የዘገበው ነው። ብዙ ኒውስፔፐሮች ጽፈዋል። በኦሮሚያ ክልል በወጣቶች ወይም ቄሮች አማካይነት በተደረጉ የገበያ አድማዎች ምክንያት መንግስት እንደዚህ አይነት እርምጃዎችን ወስዷል፣ እስረኞችን ፈቷል የሚል በጣም ሃይሊ ኮንሰንስ የሆነ እና ዓለም የተግባባበት አይነት ሁኔታ ነው የታየው።
ይሁን እንጂ ከአንዳንድ ኮርነሮች ደግሞ ስፔሻሊ ዛሬ የአስቸኳይ ጊዜ መታወጁን አስመልክቶ ከአንዳንድ ክፍሎች እንደ ኮዝና ኢፌክት ተደርጎ ይሄ የአስቸኳይ ጊዜ ኢምፖዝ አይሆንም ነበር ቄሮ ይሄንን እርምጃ ባይወስድ ኖሮ የሚል አይነት ነገሮችም ይሰማሉ እና ቄሮ ይሄን እርምጃ ወሰደው የኦሮሞን ብቸኛ ጥያቄ አልመለሳችሁም እስረኞች አልፈታችሁም ከቦርደር ኮንፍሊክት በሚሊዮን የሚቆጠር ሰው በታፈገበት ቦታ ያለ ሳኒቴሽን ያለ ምን በታፈገበት ቦታ መትረየስ ይዛችሁ ሄዳችሁ ስደተኛ በጥይት ጨፍጨፋችኋል የሚል ይሄ የተጨማመረ ነገር ስላለበት ነው እነሱ ያደረጉትን ቫዮለንስ በቫዮለንስ መመለስ ሳይሆን ሰላማዊ በሆነ መንገድ ገበያን ብቻ በማቆም ቤቱ በመቅረት ቤቱ በመቀመጥ ሪስፖንድ ያደረገው እና ይህ እንደ ጥፋት ተቆጥሮ ዛሬ የተደረገው የአስቸኳይ ጊዜ አዋጅ ጀስቲፋይ ሊሆን ይችላል ዶክተር ሄኖክ ኦኬ ቴንክ ዩ ደሬ እንግዲህ የተለያዩ ፐርስፔክቲቮች አሉ እዚህ ላይ አንደኛ የኦህዴድ ካድሬዎች ሶሻል ሚዲያ ላይ አክቲቭ የሆኑ ግን የውስጥ ኢንፎርሜሽን የሌላቸው አንዳንድ ግለሰቦች ይሄ የአስቸኳይ ጊዜ አዋጅ በቀሮ ችግር ወይ ደግሞ ቀሮ ራሱ እንደጋበዘው አድርጎ የሚቆጥሩት አንደኛ የኢትዮጵያ ፖለቲካል ላንድስኬፕ አንደርስታንድ የማድረግ ካፓሲቲ አለመኖሩን ነው የሚያሳየው ማለት ቀሮ ጋበዘ አልጋበዘ ቀሮ ንብረት አወደመ አልወደመ ወይ ደግሞ ተጣላ አልተጣላ የወያኔ መንግስት ላለፉት 27 አመታት ዲፋክቶ ወይ ደግሞ ዲፎልት የሆነ ስቴት ኦፍ ኢመርጀንሲ እንደነበር ለኦርዲነሪ ኢትዮጵያዊ ግልጽ ነው እንዴት ለኦህዴድ አንዳንድ ካድሬዎች ግልጽ ነው መሆን እንዳልቻለ ለኔ ጥያቄ ነው ይሁን እንጂ ይሄን ካልኩ በኋላ ነገሩ አሁን የአስቸኳይ ጊዜ አዋጁ የሚያሳየው አንደኛ ከዚህ በኋላ የቄሮ ወይ ደግሞ የኦሮሞ ህዝብ ወይ አጠቃላይ የኢትዮጵያ ህዝብ ከመንግስት ጋር ያለው ጥላቻ ወይ ደግሞ ፍክክር ሳይሆን መንግስት ወይ ደግሞ መንግስት ስል ኢፒአርዲኤፍ ማለት ነው ኢፒአርዲኤፍ ወይ ደግሞ ኢህአዴግ ራሱ ጋር ነው እየተጣላ ያለው ላለፉት 3-4 አመታት ጥሉ ፕሮቴስቱ ህዝብና ኢህአዴግ መካከል ነበር አሁን ኢህአዴግ ውስጥ ራሱ ቅድም ፕሮግሬሲቭ ፎርሶች በየስጥራቸው ነበረው ከዚህ በፊትም ስትሮንግ ፎርስ ሆኖ ወጥቶ ነው ከኢህአዴግ ጋር እየተጣሉ ያሉት ማለት ነው ስለዚህ ይሄ ቄሮ ያመጣው ፕሮዳክት ቄሮ ያስገኘው ግኝት እና ሰክሰስ ነውና ስለዚህ የአስቸኳይ ጊዜ አዋጁ የመጨረሻ ደረጃ ላይ መድረሱን ኢህአዴግ ቄሮ ባመጣው ላለፉት 3-4 አመታት ባመጣው ድል እዛው የተፈጠሩት የሪፎርሚስት አጀንዳና የፕሮግሬሲቭ ሜንታሊቲ ያላቸው ፎርሶች መልሶ ኢህአዴግን አንሲት ሊያርጉ የሚችሉ መሆናቸውን ነው ፖቴንሻሉን ነው ያሳያል ስለዚህ ኢህአዴግ እየፈራ ያለው ቄሮ ኦፍ ኮርስ ቄሮ የኦቨርኦል ኢንስቲቱሽናላይዝድ የሆነ ሜንታሊቲ የሚፈራ አካል የሚፈራ የኦሮሞ ፎርስ ሆኖ እንዳለ ሆኖ እዛ ሰርክል ውስጥ የኢህአዴግ ሰርክል ውስጥ የሚያስፈራ አንድ አካልም መርጅ ሊያርግ ይችላል ብዬ አስባለሁ ስለዚህ የመጨረሻ ደረጃ ላይ መድረሱን ኢህአዴግ በሬጉላር አገዛዝ እንግዲህ ኢህአዴግ በሬጉላር አገዛዝም ገዝቶ ማቅም ግን እንደ ሬጉላር ብለን እንውሰደውና በዛኛው እንኳን መግዛት ማቅማ እንዳቃተውና የመጨረሻው ካርድ እንደሆነ ደግሞ የመጨረሻ ካርድ መሆኑን የሚያሳየው ድጋሚ በአንድ አመት ውስጥ ስቴት ኦፍ ኢመርጀንሲ ተመልሶ መምጣቱ የሚያሳየው የመጨረሻ ደረጃ ላይ እንደደረሰና ክራምብል እያረገ እንደሆነ ኮላፕስ እያረገ እንደሆነ ኢህአዴግ ራሱን በራሱ አንሲት እያረገ እንደሆነ የሚያሳይ ወይ ደግሞ አንኢንስቶል እያረገ እንደሆነ የሚያሳይ ነገር ነው ይሄ ፎርስ በጣም ናቹራል የሆነ ፎርስ ነው እና ይሄ ናቹራል ፎርስ የሚቆም አይደለም ይሄ ናቹራል ፎርስ ኢህአዴግ ውስጥ ራሱ ኢመርጅ ያረገ ያለው አንታይ ኢህአዴግ ፎርስ ራሱ ፑሽ እየተደረገ ያለው በቄሮ ፎርስ መሆኑን የሚታወቅ ነገር ነው ብዬ ነው የማስበው ስለዚህ ይሄ ቄሮ ላለፉት 2-3 ቀናት
የገበያን ቦይኮት ያደረጉት ይሄንን አዋጅ ወይ ደግሞ የአስቸኳይ ጊዜ አዋጅን እንደጋብዙ አድርጎ ማውራት የኢትዮጵያን ፖለቲካል ላንድስኬፕ አንደርስታንድ የማድረግ ብቃት አለመኖሩ ነው የሚያሳየን። አንዳንድ ወገኖች እንደዛ የሚረዱ ካለ ማለት ነው። እንግዲህ ቀደም ብራን መስቀል የተቃቀሳቸው ነገሮች ላይ አንድ ሐሳብ ልጨምር። በዚህ ሰዓት አሁን ሪል የሆነ ክራይሲስ ተፈጥሯል እዛ ሀገር ውስጥ። ይሄ ፕሮፓጋንዳ የለውም፣ ኤግዛጀሬሽን የለውም። እውነት ያን ሀገር ኤክስፔንሲቭ እና ሶሻሊ ኤክስፔንሲቭ ፖለቲካሊ ዲተሪዮሬቲንግ የሆነ ራውት ይዘዋል ያ ሀገር። እስከ ትናንትናው ማታ ክሮስ ሮድ ላይ ነበረች ኢትዮጵያና አሁን ኦብቪየስሊ የሚታወቅ መንገድ the most expensive እና አስቸጋሪውን መንገድ ነው የያዙት። ይሄንን ሴኩሪቲ ስቴት ኦፍ ኢመርጀንሲ ዲክሌር በማድረጋቸው ማለት ነው። ይሄ የሚያሳየው ሴኩሪቲው የዛ ሀገር ሴኩሪቲ ክራይሲስ ሪል ዴንጀር የሆነ የሚያሳስበን ደረጃ ላይ ደርሰዋል ማለት ነው። ከመቼም ይበልጥ በዚህ ሰዓት መንግስት አለመኖሩና ወይ ደግሞ መውደቁን የሚያሳይ ፕራይም ሚኒስተሩ ሪዛይን ማድረጉ የተለያዩ ባክግራውንድ ቲያትሪካል የሆኑ ነገሮች ቢኖሩም ይሄ የሚያሳየው ኢፒአርዲኤፍ እንደ መንግስት ኤግዚስት እያደረገ አለመሆኑ እንደ ኢንስቲትዩሽን ኤግዚስት አለማድረጉን ነው የሚያሳየው። ተቃዋሚዎች በዚህ ሰዓት ሁለት ዋና ነገር ነው ማድረግ ያለባቸው። አንደኛ ሊደርሺፕ ሜንታሊቲ እና ሊደርሺፕ ስኪል ማሳየት መቻል አለባቸው። ጀግንነታቸውን በደንብ ያስመሰከሩ ተቃዋሚዎች ነው ያሉን። ሀገሪቷን የበለጠ ወደሚያስፈልገው ዴስቲኔሽን መውሰድ የሚችሉ ተቃዋሚዎች ነው ያሉን። ግን ከዚህ በኋላ እንደ ተቃዋሚ አይደለም ራሳቸውን ማየት መቻል አለባቸው። እንደ መንግስት ለመሆን የግድ ስልጣን የፖለቲካል ስልጣን አያስፈልግም። ይሄ ድፍን የኢትዮጵያ ህዝብ እጁ ላይ ነው እነኚህን ተቃዋሚዎችን እየተቀበለ እየተሸከመ ያለው ስፔሻሊ ከእስር ቤት ወጥቶ ማለት ነው። በዚህ ሰዓት ላይ እነ ዶክተር መረራም ቢሆኑ እነ በቀለም ቢሆኑ ሁሉም እነ አንዱዓለም አራጌም ቢሆኑ እነ እስክንድርም ቢሆኑ ማሳየት ያለባቸው እንደ መንግስት የስቴትማንሺፕ ስኪልን ማሳየት መቻል አለባቸው። አንደኛ ሀገሪቷን ሴቭ ለማድረግ፣ ሁለተኛ ለህዝቡ ተስፋ መስጠት መቻል አለባቸው። አሁን በዚህ ሰዓት በዚህ ደረጃ የኢትዮጵያ ህዝብ በሁለተኛ ደረጃ የሚፈልገው ተስፋ ይፈልጋል። ይህ ህዝብ ነገ ዛሬ በሰላም ተኝቶ ነገ ጠዋት መነሳቱን የማያውቅ ህዝብ ነው። በሴኩሪቲ ክራይሲስ ምክንያት ማለት ነው። ተስፋ ሰጪ አካል ያስፈልጋል። tomorrow is better tomorrow ይሻላል የሚል አካል ያስፈልጋል። ያደግ ይሄን ያባባሰ ነው ያለው እንጂ ያሻሻለ አይደለም። ስለዚህ ተቃዋሚዎቹ ስቴፕ አፕ ማድረግ ያለባቸው አንደኛ ሮድ ማፕ ክሊር የሆነ ሮድ ማፕ ለዛኛው ሀገር ትራንስፎርሜሽን ማስቀመጥ፣ ሁለተኛ የህዝቡን ሳይኮሎጂካል ኢሞሽናል ፌለር ሞራል ውድቀትን መልሶ ብሎሰም ማድረግ መቻል አለባቸው። መልሶ መገንባት መቻል አለባቸው። አይዟቸው ማለት መቻል አለባቸው ተቃዋሚዎች በዚህ ሰዓት ላይ because real መንግስት በሪል ሁኔታ ነው መንግስት እየወደቀ ያለው እዛ ሀገር ውስጥ እና በጣም ነው የሚያሳስበን። ቀደም ብራን መስቀል የተቃቀሳቸው ነገሮች ኮንፍሊክት እርስ በራስ ጎረቤት against ጎረቤት neighbors against neighbors ሊሆን ይችላል። ከዚህ በኋላ ይሄ ፎርስ የማይቆም ፎርስ ሊሆን ይችላልና ይሄንን ማኔጅ ለማድረግ ይሄንን ለማቆም የተቃዋሚዎች ሚና በጣም ትልቅ ነው። ያደግ ይሄ ክራይሲስ የሚያመጣ ችግርን የሚያባብስ መንግስት መሆኑን በስቴት ኦፍ ኢመርጀንሲ ያሳየን መንግስት ነው እና ይሄንን ነው ማለት የሚፈልገው ከተቃዋሚዎች ማለት ነው። ቄሮዎች ደግሞ ስፔሻሊ እንግዲህ ቄሮ ያስመሰከረው አንድ ነገር አለ። ቄሮ ከፈለገ ያነሳል፣ ከፈለገ ይተክላል፣ የፈለገውን ነገር ማድረግ እንደሚችል ሪል የሆነ ስልጣን እንዳለው አስመሰክሯል። ቄሮ ኤስታብሊሽመንትም ሊሆን ይችላል። የወደፊት ትራንስፎርምድ የሆነ ሀገር ውስጥ ቄሮ አንድ ኤስታብሊሽመንት ሊኖር የሚችል አካል ነው ብዬ ነው የምገምተው እና ቄሮ እንደ ቄሮ ማሳየት ያለበት ከፍተኛ የሊደርሺፕ ስኪል ማሳየት መቻል አለበት። ሊደርሺፕ ስኪል ስንል ቅድም እንደተጠቀስኩት ስልጣን ማለት አይደለም። ዌል ዲሲፕሊን የሆነ በሞራል የታገዘ እና ሞራል ካምፓስ ያለው የዛሬ 15 ዓመት 2-3 ዓመት ወይ ደግሞ የዛሬ 3 ቀን በኋላ ያ ሀገር ትልቅ ክራይሲስ ልትወድቅ ስለምችል ይሄንን ነገር ማሰብ መቻል አለባቸው። ያ ሀገር ወደፊት የቄሮ ሀገር ነው። ስልጣን ላይ ያሉት ኦልድ ጋርድስ አሁን ሀገሪቷን እየበጠበጡ ያሉት እና እያስበጠበጡ ያሉት ወያኔዎች በእድሜም የገፉና የኖሩ የበሉ ንብረት ያካበቱ ኑሯቸውን የጨረሱ ናቸው እና ቄሮ
ይሄንን ነገር ለራሱ ማትረፍ መቻል አለበት ሜንቴን ማድረግ መቻል አለበት ሪል ሊደርሺፕ ስኪል ማለት ይሄ ማለት ነውና ከዚህ በኋላ ቀይሮ ራሱን ፕሩቭ ማድረግ አይችልም ፕሩቭ አድርጎ ጨርሷል ቆይቷል ከእስር ቤት አስለቅቆ ጨርሷል ሁሉንም ላንድስኬፑን ቀያይሮታል አሁን የቀረው ወደ ገቨርናንስ ሞዴሉ መተላለፍ ነውና ይሄንን ማሳየት መቻል እንዳለባቸው ነው እንደ አንድ ኦሮሞ ጥሪን ማስተላለፍ የሚፈልገው ማለት ነው በጣም ጥሩ ነው ጥሩ ጥሪ ነው ይሄ እስካሁን ድረስ ለምን የሚለውን እና አናላሲሱን አይተናል ይሁን እንጂ ሜቶዱ ያው የታወቀ ነው ጥቃቅን ነገሮች በወኪሎቹ አማካይነት ሪጅሙ ራሱ የሚፈጥራቸው ጥቃቅን ነገሮች አሉ በህዝቦች መካከል በጣም ጉልህ የነበረው የሶማሊያና በኦሮሞዎች መካከል የፈጠረው እንደዛ አይነት ጥቃቅን ነገሮች ምን ጊዜም ይሄንን አስቸኳይ ጊዜ አዋጅ የመሳሰሉት ነገሮች ወይም ሰራዊቱን በህዝብ ውስጥ ለመልቀቅ የሚያደርጋቸው ሳቦታዎች አሉ ይሄንን ህዝባችን ስንል ጠቅላላ የኢትዮጵያ ህዝቦች ይሄንን በጥሞና መከታተል ይኖርባቸዋል ስርዓቱን ከኋላ ሆነው እንደ ተከላካያቸው አድርገው ያገኙትን ጥቅም ዘበኛ እንዲሆንላቸው ዶክተር ብርሃኑ መስቀል እንዳለው የሚፈልጉትም ሰዎች ነገን ማየት አለባቸው ይሄ ስርዓት የሞተ ነው ያበቃለት ስርዓት ነው እና ከእንግዲህ በኋላ ከመላው የኢትዮጵያ ህዝብ ጋር በስምምነት ህዝቦች የሚኖሩበትን ነገር ወደሚያስኬደው መሄድ ጥሩ ነው እና በተቀላላው ምናልባት እናንተ የምታክሉበት ነገር ከሌለ በዚሁ መዝጋት እንችላለን አንድ ሁለት ነጥብ ለጨምር ደረጀ አንድ ደቂቃ ዶክተር ብርሃኑ መስቀል ዶክተር ብርሃኑ ጀናውታል ሄደ የኮንፍሊክቱ ኢሹ ላይ ምናልባት የተለየ ነገር ማለት ፈልጌ ነው ይሄ ኮንፍሊክት ላይክሊሁዱ ከዚህ በፊትም በተደጋጋሚ እንዳልኩት አንደር ኖርማል ሰርከምስታንስ የኢትዮጵያ ህዝብ እንደ ህዝብ የመጋጨት እድሉ በጣም ዝቅተኛ ነው ይሄ ሊሰመርበት ይገባል የኢትዮጵያ ህዝብ ይሄ የብሔር ግጭት ተብሎ የሚራገበው ነገር ከሱ ያለፈ ህዝብ ነው ያለው ኔትወርክ ያለው ሬሲፕሮሲቲ ይሄ ክሮስ የተደራረገ የተለያየ አይደንቲቲ ኮንፍሊክት ሩል አውት ያደርጋል ግን ለፖለቲካ ጥቅም ብሎ በፖለቲካ ተነሳሽነት ባገኙት ከስርዓቱ ባካበቱት ገንዘብ ሌሎቹ ላይ ሌላ ነገር የሚያሳዩ ሰዎች ሊጠቁ ይችላሉ እነዚህ ሰዎች ግን የሚጠቁት በብሔራቸው ሳይሆን በፖለቲካ አመለካከታቸው ወይም ደግሞ በፖለቲካ ትስስራቸው ጄነሬት ባረጉት ወይም ባገኙት ንብረት በሚያሳዩት አክሽናቸው ነው ይሄ ከብሔር ሊለይ ይገባል ዞሮ ግን የብሔር ግጭት ተብሎ የሚወራው ፌክ ኒውስ የሰው ጭንቅላት ውስጥ ገብቶ ሰውን ኢንፍሉዌንስ አድርጎ ወደዛ እንዳይወስዳቸው ይሄ ነገር ሊሰመርበት ይገባል የኢትዮጵያ ህዝብ የሚያጋጨው ኮንዲሽን የለም ለፖለቲካ ፐርፖዝ ሊጠቀሙበት ይችላሉ ስለዚህ መጠንቀቅ አለበት ሌላኛው አንድ መጨመር እንፈልገው ይሄ የህግ ማቀፍ የለውም የሚለው ነገር እውነት ነው ይሄ ስቴት ኦፍ ኢመርጀንሲ የህግ ማቀፍ የለውም ለዚህ የሚያበቃ ሁኔታ መሬት ላይ የለም ዞሮ ብዙ ቀሮች እዚህ ፌስቡክም ላይ ያሉ እንዳሉት ስቴት ኦፍ ኢመርጀንሲ ቢታወጅስ what is the difference አሁንም ኦሮሚያ እኮ በወታደር ስር እኮ ነው በየቀኑ ሰው እየታሰረ እየሞተ ነው ያለው ይታሰሩ ማለት ሳይሆን ግን ያን አይል የተለየ አይደለም የሚጠቅመው ወያኔ ሞር ሊጠቅም ይችላል የነሱን ኢንተረስት ሊያስቀጥሉበት ይችላሉ ግን ለህዝቡም ደግሞ ያን አይል የተገነነ የወጣ አይደለም ስለዚህ አሁንም የመጨረሻ ጥሪ ለማድረግ የምፈልገው በሙሉ የኢትዮጵያ ህዝብ በተለይ የፓርላማ አባሎች ይህ ነገር ያለ በቂ ሁኔታ የታወጀ የአስቸኳይ ጊዜ አዋጅ ሀገሪቷን ወደ ጥሩ መንገድ ሊወስድ የሚችለው ጭላንጭል ታይቷል ያንን ጭላንጭል ይዞ መሄዱ ለሁላችንም ለኢትዮጵያ ህዝብ በሙሉ ለኢህአዴግም ጭምር የሚጠቅም መንገድ ነው እነሱንም ገደል የሚከት ህዝቡንም ወደማይሆን አዘቅት የሚወስድ መንገድ ከመያዝ አሁንም ቢቆጠው በተለይ የፓርላማ አባላት ታሪካዊ የሆነ ኃላፊነት አለባቸው ይህ ነገር ወደ እነሱ ሲመጣ ይሄ መርምሮ ታሪካዊ እርምጃ መውሰድ አለባቸው ይሄ ነገር እንዲነሳና የሪፎርም መንገዱ ሁሉም ሰው ተሳትፎበት ሀገሪቷ ውስጥ ዲሞክራሲያዊ ስርዓት እንዲሰፍን የሚደረግበት መንገድ ላይ ትኩረት እንዲሰጡ ለማሳሰብ ወዳለው ደረጃችን በጣም ጥሩ እንትን ነው አይ ቲንክ ይሄ በሰፊው መነሳት ያለበት ነገር ነው
የኢትዮጵያ ህዝብ በጣም በቁሳዊ ባይሆን በመንፈሳዊ ሁኔታ የበለጸገ ሶፊስቲኬትድ የሆነ አድቫንስ የሆነ ካልቸር ያለው ህዝብ ነው። እርስ በርሱ ላይ ተነስቶ ሌሎች አካባቢዎች እንዳየነው ነገር የማይታሰብ ነው። ይሁን እንጂ የወያኔ መንግስት ይሄንን ነገር በሁለት መልኮች እየተጠቀመበት ይገኛል። አንደኛ ህዝቡ ውስጥ እነዚህ ነገሮች እንዲነሱ ይፈልጋል። ሁለተኛ በዓለም አቀፍ ደረጃ በየሄደበት ቦታ ሁሉ ይሄንን እንቅስቃሴ የሚፈርጀው ይሄንን ትግል የሚደግፉት ሰዎች ህዝብን ለህዝብ በህዝብ ላይ አንስተው ጄኖሳይድ ያደርጉ ነው የሚል ሽፋን እየሰጠ ነው እያደናገረ ያለው ዓለም አቀፍ ድርጅቶችን መንግስታትን ጭምር እና ይሄ በእውነት መመታት ያለበት በጣም ጥሩ አይዲያ ነው። እስኪ 1-2 ደቂቃ ዶክተር ብርሃስቀል ዝጋልን እና እንጨርስ። ደሬ አንድ ደቂቃ ተጠኛለህ ለኔ መጨረሻ ላይ። ኦኬ 1 ደቂቃ ሰጣለሁ። ዶክተር ሄኖክ ብርሃኑ መስቀል ቀጥል። ኦኬ 3 ነጥቦችን ማንሳት ፈልጋለሁ ደረጀ። አንደኛው የኦሮሞ ህዝብም ውጪም ውስጥም ያለው እና የተቀረውም የኢትዮጵያ ህዝብ መገንዘብ ያለበት በዚህ ሂደት መገንዘብ ያለበት ጉዳይ አለ። እየተደረገ ያለው ጥያቄ ህዝቡ እያነሳ ያለው ጥያቄ በሰላም ገብቶ የመኖር ወጥቶ የመግባት ሰርቶ የመግባት ልጆች ወልዶ የማሳደግ ሰርቶ የማግኘት በአገሩ ላይ በሰላም የመኖር ጥያቄ ነው። ይሄ የፖለቲካ አስተሳሰብ ጥያቄ አይደለም። በውስጥና በውጪ ያሉ ኦሮሞዎችንም ሆነ ሌሎችን ሊከፋፍል የሚችል ጉዳይ አይደለም። ስለዚህ የፖለቲካ አስተሳሰብ ልዩነት ያለበት ትግል አይደለም እየተደረገ ያለው። ሁለተኛ የኢትዮጵያ ህዝብ እያነሳ ያለውን የመሬት ነጠቃ፣ የንብረት ዘረፋ፣ ንብረት ይዞ የመቆየት ከሂውማን ሴኩሪቲ ቀጥሎ ይሄንን ፕሬዴተሪ የሆነ ዘራፊ የሆነ መንግስት ይሄ ስርዓት እንዲቆም፣ ይሄ ዝርፊያ እንዲቆም፣ ይሄ ግድያ፣ ይሄ ማፈናቀል፣ ሰዎችን ከከተማ አካባቢ አፈናቅለው ከገጠር አፈናቅለው በተለያየ በልማት ሰበብ በጦርነት ሰበብ በተለያየ ምክንያት መዝረፉ እንዲቆም እየተነሳ ያለ ጥያቄ ነው። እዚህኛው ላይ የፖለቲካ አስተሳሰብ በኦሮሞ ህዝብ መካከል በውጪም በውስጥም ባሉትና በተቀረው የኢትዮጵያ ህዝብ መካከል የፖለቲካ አስተሳሰብ ልዩነት የለም። ይሄ ኢንተርኮኔክት የሚያደርጉ ጉዳዮች ናቸው። በሶስተኛ ደረጃ እየተነሱ ያሉት ነገሮች ለዚያ አገር እንዲኖረን የዚያ ሀገር ባለቤት ነን የሚል ነው። የሀገሬ ባለቤት መሆን አልፈልግም የሚል ኢትዮጵያዊ የለም በብሔር በምን ተለያይቶ። ስለዚህ በውስጥም ሆነ በውጪ ያሉትን የተደረጉ ያሉትን ታክቲካል ስራዎች ላይ ፎከስ ተደርጎ በህዝብ መካከል በውስጥም በውጪም ክፍፍል በጭራሽ መደረግ የለበትም። ይሄ መሰመር ያለበት አንዱ ይሄ ነገር ነው። ስለዚህ ህዝቡ በአንድ ድምፅ ተባብሮ ተደጋግፎ ብሔር፣ ቋንቋ፣ ሃይማኖት ሳይል በሰላም አገሩን ጠብቆ ልጆች ወልዶ የሚያሳድግበት፣ ልጆቹን ከግድያ ከእስራት ከሰቆቃ የሚያድንበት፣ ንብረት አግኝቶ ንብረቱንና መሬቱን መዘረፍ እንዲያቆም አገሩ ላይ አገሬ ነው ብሎ የአገሩ ባለቤት ሆኖ የሚኖርበትን መብት ወደ ማረጋገጥ መምጣት አለበት። ግቦቹ እነኚህ ናቸው። እዚህ ላይ ልዩነት የለም። ስለዚህ ይሄንን መረዳት አለብን እና በተለይ ሶሻል ሚዲያ ላይ የተለያየ ጽሁፍ የሚጽፉ አክቲቪስቶች በዚህ ላይ በጣም ከፍተኛ ጥንቃቄ ማድረግ አለባቸው። ምክንያቱም በእነኚህ ጉዳዮች ላይ እኛም ውጪ ያለንም ሆነ ሀገር ውስጥ ያለው ሰው ሊለያይ የሚችልበት ሁኔታ የለም። አንደኛው ነጥብ ይሄ ነው። ሁለተኛው ነጥብ ለህወሓት ደጋፊዎችና ለትግራይ ህዝብ ነው። በኢትዮጵያ ውስጥ ላለፉት 25 ዓመታት ህወሓት የሰራውንም ግፍ ቢሰራ፣ ያደረሰውንም ጥፋት ቢያደርስ፣ የገደለውንም ቢገል፣ ያፈናቀለውንም ቢያፈናቀል ከዚህ በኋላ የህወሓት ቅሬት ወይም ሌጋሲ በኢትዮጵያ ውስጥ ሊቀርና ሊቀጥል የሚችለው ህወሓት ካወቀበት ኦፒዲኦ ውስጥ ኦህዲድ ውስጥ ባሉና በአዴን ውስጥ ባሉት ፕሮግሬሲቭ ፎርስስ ብቻ ናቸው። ለህወሓት ዋስትናው ታጋዮቹ አይደሉም፣ ካድሬዎቹ አይደሉም፣ የደህንነት አባላቶቹ አይደሉም፣ ጠመንጃው አይደለም፣ የሰርቆ ያካበተው የሀብት ምንጭ አይደለም። ለህወሓት ሌጋሲ እዛ ሀገር መቀጠል
ዋነኛ ምክንያቶች እና ለነሱ ጋራንቲ ሊሰጡ የሚችሉት ኢህአዴግ ውስጥ ያሉት ፕሮግሬሲቭ ፎርስስ በተለይም በነለማ መገርሳና በነገዱ እንዳርጋቸው የሚመራው ፕሮግሬሲቭ ፎርስ ነው። ይሄንን ስህተት መስራት የለባቸው። ስለዚህ አሁንም በሰላማዊ መንገድ እነኚህ የቼንጅ ኤጀንቶች ኢህአዴግ ውስጥ ያሉት ይሄንን ፕሮሰስ በሰላም ሊጨርሱ የሚችሉበትን መንገድ ወደ ማመቻቸት መምጣት አለባቸው የሚል እምነት ነው ያለኝ። ይሄንን ደግሞ ብዙ ሰዎች ይጋራሉ። የትግራይም ህዝብም ሆነ የህወሓት ደጋፊዎችና ካድሬዎቻቸውም ሆነ የህወሓት ታጣቂዎች ይሄንን ሊገነዘቡ ይገባል። ስለዚህ ይሄ መሆን አለበት። ሶስተኛ ለህወሓት ሆነ ለትግራይ ህዝብ ዋስትናው የህግ የበላይነት የመከባበር ውስጥ እንጂ ጠመንጃ ውስጥ እንዳልሆነ በግድያ ህወሓት ሊገዛ በእስራት ህወሓት ሊገዛ እንደማይችል የህግ የበላይነት የመከባበር ብቻ አብሮ ሊያኖረን እንደሚችል እና ያንንም ደግሞ የህዝብን ፍላጎትና ፍቃድ ህወሓት ተቀብሎ ማስተናገድ ሲችል ብቻ መሆኑን መገንዘብና የህዝብን ጥያቄ መመለስ ብቻ አዋጭ እንደሆነ እንዲገነዘቡ ነው ማሳሰብ እንፈልገው። ይሄን ነው መጨመር። አመሰግናለሁ ዶክተር ሄኖክ። ሰዓት በልተናል። 1 ደቂቃ ነው ያለን። ኦኬ እንግዲህ ፕራይም ሚኒስተር ኃይለማርያም ደሳለኝ ሪዛይን ሲያደርግ እንዳለ ዓለም ላይ ያሉት ህዝብ የጠየቁት አንድ ጥያቄ ነበር። ናው ዋት ለኢትዮጵያ ምንድነው የሚለው ጥያቄ እኛም ጠየቅን፣ ኢትዮጵያ ህዝብን ጠየቁ፣ ተቃላይ ብዙ ሰዎች ጠየቁ ይሄን ጥያቄ። ይሄንን እንደ ኖት ወይ ደግሞ እንደ ሪማርክ መስጠት ፈልጋለሁ እዚህ ላይ። አንደኛ ኢትዮጵያ ወደ ተስፋ ጉዞ ለመሄድ ሁሉም እዛ ሀገር ውስጥ የሚኖሩት ህዝቦች እኩል የድምጻቸውን የማሰማት ፕላትፎርም ሊያሸጋግር ሊያስከድ የሚችል አንድ መንገድ ነበር። እሱም reconciliatory የሆነ ትራንስፎርሜሽን ወይ ደግሞ የሽግግር አይነት ፕላትፎርም ተፈጥሮ ሁሉም ተቃዋሚ መንግስትም አንድ ላይ መጥቶ የሚፈልጉትን ዴስቲኔሽን ወይ ደግሞ መድረሻ የፖለቲካ መድረሻ ላይ የሚስማሙበት መንገድ ሊከፈት ይችል ነበር። ፕራይም ሚኒስተሩ ሶርድ ወዶም ወይ ደግሞ ተገዶም ሲሆን ማለት ነው። ያ ሳይሆን ሲቀር ይሄንን አየነው ማለት ነው። ስቴት ኦፍ ኢመርጀንሲውን አየን። ይሁን ግን የኢትዮጵያ ህዝብ የዋም ስለሆነ ተስፋ ሊሰጥ ይችላል፣ መልሶ ህወሓትንም ሊመክር ይችላል ብዬ አስባለሁ። የኢትዮጵያ ህዝብ ህወሓትን ቢመክር እንዴት ሊመክር እንደሚችል እንደሚከተለው ነው ብዬ ነው የማስበው። አንደኛ ቫካንት ሆኖ ያለው ፖዚሽን የፕራይም ሚኒስተር ፖዚሽን የግድ ህወሓት ለራሱ የሚያስብ ከሆነ ያካበተውን ንብረትና ያገኘውን ገንዘብ ወደፊት ሊጠብቁ የሚፈልጉት ከሆነ ፕሮ ዲሞክራቲክ የሆነ ሪፎርሚስት የሆነ ኤጀንት ፕራይም ሚኒስተር ላይ ለማምጣት ኢንካሬጅ እና ትብብር ማድረግ መቻል አለበት። ይሄ ፕሮ ሪፎርሚስት እና ፕሮግሬሲቭ የሆነ አካል ቀደም ብራኑም ብራንስከልም የተጠቀሱት ስልጣን ላይ የሚወጣ ከሆነ ስፔሻሊ ቫካንት የሆነ ስልጣን ላይ ሲወጣ ኮንዲሽናል የሆኑ ጉዳዮች ሊኖሩ ይገባል። አንደኛና ዋናው ተቃዋሚዎችን አንድ ቴብል ላይ አምጥቶ የዛን ጉዳይ ሮድ ማፕ አንድ ላይ ዲስከስ ማድረግና ለህዝቡ ይፋ ማድረግ የመጀመሪያውና አማራጭ የሌለው ኦፕሽንና ኮንዲሽን ነው መሆን መቻል አለበት። በዚህ የማይስማማ ከሆነ ያደግ እንደ ፋሲሊቴተር ሮል መጫወት የማይፈልግ ከሆነ ሰርድ ፓርቲን አፖይንት ማድረግ ፎሬን ኤምባሲ ሊሆን ይችላል፣ ኢንተርናሽናል ኮሚኒቲ ሊሆን ይችላል እና ለጊዜው ተቃዋሚዎችን እና መንግስትን አንድ ላይ አምጥቶ የሚያደራድር ሶስተኛ ወገን ሊኖር ይገባል። ካልሆነ ፓርላማው ሙሉ በሙሉ ዲዞልቭ መደረግ መቻል አለበት። ይሄም ማየን ከሆነ ህገ መንግስቱ ውስጥ የተቀመጠው ለምሳሌ አንቀጽ 60 ስር ፓርላማ ዲዞልቭ መደረግ መቻል አለበት። እንግዲህ እዛ ላይ ጥያቄው ፓርላማን ዲዞልቭ የሚያደርገው ፕራይም ሚኒስተር ነው እና ፕራይም ሚኒስተር በሌለበት ማን ዲዞልቭ እንደሚያደርግ ቢያጠያይቀንም አማራጭ የሌለውም ሊሆን ይችላል ማለት ነው። ወደፊት የሚታየን እቺኛው ጭላንጭል ብቻ ስለሆነች ይሄ የማይሆን ከሆነ ያ ሀገር ላይ መለስ ነው ዳውን ዘ ሂል ስፓይራል እያደረገ ያለው ማለት ነው እና በዚህ አጋጣሚ ሁሉም ፕሪኮሽነሪ የሆነ ሜዥር ወስዶ
ሀገሪቷን የነሱ ስለሆነ በጣም ኦብዘርቭ ማድረግ እንዳለባቸው ይሰማኛል። የኔን ሪማርክ በዚሁ ጨርሳለሁ ማለት ነው። Thank you ሄኖክ። ኦኬ እንግዲህ አድማጮቻችንና ተመልካቾቻችን ለዛሬ ያዘጋጀነው የጋዲስ ራባዶሪ ፕሮግራም በዚህ ይጠናቀቃል። በዶክተር ብርሃኑ ሌንጂሶ፣ ዶክተር ብርሃነ መስቀል እና ዶክተር ሄኖክ እንዲሁም ቴክኒሻናችን ፈርሃን አብዱሰላም ስም የምሰናበታችሁ ደረጃ ሀዝነን ሰላም ይግጠመን።